ኦኬ። ስለዚህ መጀመር እንችላለን ማለት ነው። በመጀመሪያ ስሜ አረጋ ይባላል። ከማርኬቲንግ ዲፓርትመንት ነኝ። እና በመጀመሪያ ልላችሁ የምፈልገው ነገር ቢኖር ለዚህኛው ስቴጅ እንኳን በመድረሳችሁ እንኳን ደስ አላችሁ፣ እንኳን ፈጣሪያችሁ ረዳችሁ ለማለት ፈልጋለሁ። ያው ኦልሞስት ደርሳችኋል በሚለው ያው ይሄ ትልቅ እንትን ነው። ይሄኛው ስቴፕ ትልቅ ስቴፕ ነው ማለት ያው ትልቅ ሰክሰስ ነው። እስከዚህ ድረስ መጥታችኋል። ይሄ በጣም የሚበረታታና ሊያስደስት የሚገባ እንትን ነው እና በዚህ በራሳችሁ መኩራት አለባችሁ። እንደዚሁም ደግሞ ፈጣሪያችሁንም ማመስገን አለባችሁ ብዬ አስባለሁ። እና በመጀመሪያ እንኳን ደስ አላችሁ። የ የዛሬውን ላይፍ ሲዝናችን ለማጠቃለል ያክል ማለት ፕሮግራማችን እንትን ለማለት ያክል ፎከስ የምታደርጉት ኢንተርቪው እና ኢንተርቪው ላይ ብቻ ይሁን። ፕላስ ደግሞ ጥያቄዎችን ባደጋግሟቸው ጥሩ ነው። ዛሬ ያው ከ40 ደቂቃ እስከ 1 ሰዓት ጊዜ ቢኖረን ነው። ምክንያቱም ያው ሰሞኑን ሌሎችም ሲዝኖች ስለሚኖሩ ዛሬ የምትፈልጓቸውን እና ዛሬ ማወቅ የፈለጓቸውን ፕላስ ደግሞ ቢመለስ ጥሩ ነው ብላችሁ የምታስቡትን ዛሬ አንኳር አንኳር የሆነ ነገር ማንሳት ትችላላችሁ። ከዛ በኋላ ያው የሁሉንም ጥያቄ መመለስ ባንችልም ዛሬ ብዙውን እንመልስና የቀረውን ደግሞ ወይ ነገ ወይ ከነገ ወዲያም ይኖረናል። ያው እንደዚህ አይነት የቴሌግራም እንትን ላይቭ ቻት ስለሚኖር እዛ ላይም እንድትዘጋጁና ዛሬ ማንሳት የምትፈልጉትን ጥያቄዎች እንድታነሱ በቅደም ተከተል እድል እሰጣችኋለሁ እና በጣም ሬዲ የሆናችሁ ሰዎች እንድታወሩ እላለሁ። ያው መጀመር እንችላለን በእናንተ በኩል ሌላ የሚያስቸግር ነገር ከሌለ ማለት ነው። ሬዲ ከሆናችሁ ጥያቄ መጠየቅ ትችላላችሁ። እሺ በጽሁፍ የተጠየቅኩት ጥያቄ አለ። ኢንተርቪው እና የግሩፕ ዲስኬሽን በተመሳሳይ ቀን ነው የሚሰጠው የሚል ጥያቄ ነው ያለው። ይሰማችኋል ሁላችሁም? አዎ ኢንተርቪውም ግሩፕ ዲስኬሽንም የማርኬቲንግ አንድ ቀን ነው። መጀመሪያ የሚቀድመው ግሩፕ ዲስኬሽን ነው። ግሩፕ ዲስኬሽኑን ከተወያያችሁና ከጨረሳችሁ በኋላ
ውጪ ወጥታችሁ ደግሞ እያንዳንዳችሁ እየገባችሁ ኢንተርቪው ታደርጋላችሁ ማለት ነው። ፒቱ ፐርት ፊት ለፊት ሄሎ ይሰማል? ይሰማል። ኦኬ። የኔ ጥያቄ አለባበስ ላይ ነበር እና እሺ ላይክ የሆነ ሬኮመንድድ የሆነ አለባበስ አለ ሜቢ ኢን ተርምስ ኦፍ ከለር ወይ ደግሞ የሆነ ኮት ይቻላል ወይ አይቻልም? ከረባት ግዴታ መሆን አለበት ወይ? የምናደርገው የጫማ አይነት ሶክስ፣ ይሄ ካልሲ ምናምን ነጭ አይወዱም ምናምን ሲባል ሰምቻለሁ እና ሞር እሱን ፎርማሊቲውን ብትነግረን ብዬ ነው። ኦኬ እሺ ጥሩ ጥያቄ ነው። ያው ለምንድን ነው ፎርማሊቲ እዚህ ላይ በጣም ማተር ያደርጋል። አሁን ብዙዎቻችሁ ከዚህ በፊት ባለው ስቴጅ ላይ ስትጠይቁ የነበረው እንዴት ነው የአለባበስ ስታይል ምን ችግር አለው ወይ ምናምን ስትሉ ነበር። ለእስካሁኑ ኢቭን ችግር ባይኖረው ራሱ እዚህ ጋር ግን በጣም በጣም ማተር ያደርጋል። መጠንቀቅ ያለባችሁ በጣም በቃ በትክክል ተዘጋጅታችሁበት ልትሄዱት የሚገባው አንዱ በቃ የኛው ነው። ምክንያቱም ኢንተርቪው ሲሆን ከነሱ ጋር ከምዝገባ ውጪ በቃ ፌስ ቱ ፌስ እንደዚህ የማውራትም የመተዋወቅም የመተያየትም እድል የሚኖራችሁ እዚህ ጋር ነው። ምክንያቱም ምንድነው ፈርስት ኢምፕሬሽናችሁ በጣም ማተር ያደርጋል ለሚፈጠረው ለሚቀጥሉት አብራችሁ ለምትቆዩባቸው ደቂቃዎች ከነሱ ጋር ያለውን ኢንተራክሽን ሞር የበለጠ አሪፍ ለማድረግ በጣም ፈርስት ኢምፕሬሽናችሁ በጣም ስለሚወስን አሁን ያልከው የአለባበሳችሁ በጣም ወሳኝ ነው። ምን አይነት እንትን ነው ሪከመንድ የምታደርገው ላልከኝ፣ ማንም ሸሚዝ በጨርቅ ሱሪ መልበስ ትችላላችሁ። ያው ፎርማል የሆነ አለባበስ ልበሱ። ከረባት አርገን ብትሄድ በጣም ሞር የተሻለ ነው የሚሆነው። ግን ደግሞ ፎርማል ብቻ ሆኖ ካለ ያው ሸሚዝ በጨርቅ ሱሪ በሱፍ ማለት ነው ነጭ ሸሚዝ ብታደርጉ አሪፍ ነው። ያው ሌላው እንትን ለማለት ወደዛ ከሚወስዳችሁ ነጭ ሸሚዝ በሱሪ አድርጋችሁ ካልሲ ያልከኝ ያው ረዘም ያለ ጥቁር ካልሲ፣ ቆዳ ጫማ እንደዚሁ ጥቁር ቆዳ ጫማ አድርጉ። ጥቁር ካልሲ ያው ግሩፖቹ ላይ አሉ፣ ቻናሎችም ላይ አለ። ቻናሉ ላይ ብዙ ጊዜ ይለቀቃል። በቃ እነሱን የሆኑ አለባበሶች ለብሳችሁ ብትሄዱ በቂ ነው። እና በጣም የጸጉራችሁ ወንዶች ስፔሻሊ ጺማችሁን ጸጉራችሁን በትክክል መስተካከል አለባችሁ። እሱን በጣም ቦታ ስጡት። ምክንያቱም በጣም ስለሚታይ ማለት ነው። እሱን ነገር በጣም ትኩረት ሰጣችሁ እንትን በሉ። የአለባበሱን ጉዳይ ያው ግሩፑ ላይ ይፖስትላችኋል። ያው ወደፊት አለ ወደኋላም ብትሄዱ ግን እንደገናም እንደ አዲስ ይፖስታል። እሱ ችግር የለውም። ግን እሱን በትክክል ተግብራችሁ ሂዱ። በቃ እዛ ላይ እንዳለው ብታደርጉ በቂ ነው። ካላችሁ ከረባትም ለብሳችሁ ትክክለኛ በቃ የቢዝነስ አታይር ብትሄዱ በጣም አሪፍ ነው። ከሌላችሁ ግን ያው በሸሚዝ ይቻላል። ሸሚዝ ነጭ ሸሚዝ በጨርቅ ሱሪ በቃ ቢዝነስ አታይር ኖርማል ቢዝነስ አታይር ከሆነ አሪፍ ነው የሚሆንላችሁ። ፕሊስ ይሄኛው ላይ ተጠንቀቁ የምላችሁ ነገር እሱ ነው። ፈርስት ኢምፕሬሽናችሁን ስለሚወስን ማለት ነው። ያው ብዙ ጊዜ ከሚታየው ነገር የሆነ ጀጅ የሚደረግ ነገር ስላለ እሱ እንዳይሆን እንዳይጎትታችሁ ፕሊስ ተጠንቅቃችሁ እንትን በሉ። የአለባበሱን በዚህ ከዘጋው ሌላ ጥያቄ እንጠይቃለን። ያው በቂ ካልሆነ ደግሞ ሬዝ አርጉና ሞር ኤክስፕላኔሽን እሰጥበታለሁ። ስለዚህ መስት አይደለም ማለት ነው ኮት ማድረግ። ለምሳሌ ኮቱ ምናምን ብዙ የማያስፈልግ ማለት ነው። በሸሚዝ ብቻ መሄድ ይችላለሁ ማለት ነው። በሸሚዝ ብቻ ትችላለህ፣ ግን ሞር ኦፍ እንዳልኩ ነው ካለህ
ሙሉውን ለብሰህ ብትሄድ አሪፍ ነው ነው። እሺ ያው አመሰግናለሁ። ኢንተርቪው ነው ከነሱ ጋር ፌስ ቱ ፌስ ስለምትገናኝ የመጀመሪያችሁም ስለሆነ በጣም ስለሚወስን ተጠንቅቃችሁ ስለ አታየር ላይ እንትን ብትሉ አሪፍ ነው ብዬ አስባለሁ። እሺ አሁን ደግሞ ስለ ሴቶች አለባበስ ብትነግረን። ለምሳሌ ጨርቅ ሱሪ ሆኖ ሰፋ ያለ ብንለብስ ችግር አለው? ዳዝንት ማተር። ሰፋ ያለው አሁን ለምሳሌ ስሊፕ ማለት ያው በጣም እንትን እንዲል አይጠበቅም፣ ግን ጨርቅ ሱሪ ኖርማል ሰፋ ቢልም ቢዝነስ አታየርን ይገልጻል ብለሽ የምታስቢው አይነት ልብስ ከሆነ ይሆናል። ግን ደግሞ ከዛ ወጥቶ ትንሽ ይሄ የዝነጣ አይነት ነገር የሚሆን ከሆነ እሱ እንትን ይላቸዋል። እሱ ላይም ብትጠነቀቁ ጥሩ ነው። ያው ጉርድም ካለሽ እንደ አማራጭ ጉርድ መጠቀም ይቻላል። አፍተር ኢንተርቪው እንደ ግሩፕ ዲስከሽን። እሺ ጥርስ ተጽዕኖ አያደርግም። ፊዚካል አፒራንስም ማርኬቲንግ ላይ ማተር አያደርግም። አስማች አስ ደህና እስከሆናችሁ ድረስ ማለት ነው። ከግሩፕ ዲስከሽን እና ከኢንተርቪው በኋላ እንደዚሁ እንደ ሪትን ኤግዛሙ ውጤታችሁ ይለቀቃል። ማለት እዛ አውቃችሁ አትወጡም ለማለት ነው። ውጤታችሁ ድረገጽ ላይ ነው የሚለቀቀው። እሱ ምንድነው የምትጠሩት? አሁን ዘንድሮ ካልተጨመረ እንግሊሽ ፕሮፊሸንሲ ሊጨመርም ላይጨምርም ይችላል። አምናት ሹር አባውት ዛት፣ ግን እሱ ከተጨመረ ቀጥታ እሱ ነው የሚሆነው። እንግሊሽ ፕሮፊሸንሲ አሴስመንት ነው የሚሆነው። ከዛ ውጪ ደግሞ እሱ ከሌለ ቀጥታ ለፕሪ ትሪትመንት ነው የምትጠሩት። ፕሪ ኢምፕሎይመንት ያ ማለት ስለ ሜዲካል ከወንጀል ነፃ የሚባሉ እንትኖችን የራሳቸውን ዶክመንቶች ሰብሚት ማድረግ ምናምን እሱ ነው የሚቀጥለው ማለት ነው። ኦኬ ኢንተርቪው ላይ ሊጠየቁ የሚችሉ ጥያቄዎች ብሎ የጻፈልኝ ሰው አለ። ስለዚህ እሺ ወደ እሱ ልለፍ፣ እሱን ልመልስ። አይ ከዛ በፊት አሮና ሰላም ነው? እሺ እግዚአብሔር ይመስገን። እንዴት ነው? አለን አለን። አይ ዳይሬክት ወደዛ ከመሄድ ይልቅ ማለት ነው እሺ ግሩፕ ዲስኬሽን ላይ ተነስቶ ምን ማድረግ እንዳለብን ምን ነገር ሊያስገኝልን እንደሚችል እና ሊያስቀንስብን እንደሚችል ነገሮች አንዳንድ ነገሮች አሉ ማድረግ ያለብን እና የሌለብን ማለት ነው። እንደዛ እያለ ደግሞ ወደ ኢንተርቪው ብታልፍ እንደዛ አሪፍ ይመስለኛል። እሺ ከዛ ልጀምርና ከግሩፕ ዲስኬሽኑ ጀምራለሁ። እሺ ሌላ የተለየ ጥያቄ ደግሞ ያለው ሰው ካለ በመሀል እሺ እንመልስ። አጠር የሚል ጥያቄ ካለ ማለት ነው። ኦኬ እኔ ደግሞ ልጠይቅ አንዴ። ማለት እንዴት ነው እንግሊሽ ፕሮፊሸንሲ ማተር አያደርግም ኢንተርቪው ላይ ማለት ነው? አሁን ላይ ማተር ያደርጋል። ያው ሙሉውን የምትመልሱት በእንግሊዘኛ ስለሆነ የምትጠየቁትም የምትመልሱም በእንግሊዘኛ ነው። ያው ሙሉ በሙሉ በጣም ፕሮፊሸንት መሆን አለብህ አይነትም ሳይሆን ያው የሚፈለገው በሚፈለገው ያክል ሌቭል መግለጽ ከቻልክ ያን ያክል እንትን አይልም፣ ግን ማተር ያደርጋል። አስፈላጊ ነው። ያው ሁሉንም በእንግሊዘኛ ስለምትመልሱ ሁሉንም በእንግሊዘኛ ስለምትጠየቁ ያው ጥሩ እንግሊዘኛ ሊኖራችሁ ግድ ነው። ያው መዘጋጀት ጥሩ ነው ለሱ ማለት ነው። ኮሚኒኬሽን የራሳቸውን ስለመግለጽ
በቃ የምትጠየቁትን አይነት ነገር በትክክል ለመግለጽ የምትችሉ ከሆነና የምትጠቀሟቸው ቃላቶችም ያው የፕሮፊሸንሲ ደረጃችሁን ሌቭላችሁን ስለሚገልጽ ያው እሱን ፎከስ አድርጋችሁ እንትን ብትሉበት አሪፍ ነው። ጥሩ ጥያቄ ነው ያነሳው። እሺ ይሰማል? ይሰማል። አቀጥልሽ። እኔ ደግሞ ኢንትሮዳክሽን ላይ አሁን ሌላም እንዲሁ የተለያየ ኢንተርቪው ላይ የሆነ የተለያየ ፖዚሽን ላይ አፕላይ ስታደርግ ሞር ኢንትሮዳክሽን ላይ ስምም ምናምን ነገር እያለ እንዳለ ሆኖ ሞር ለዛ ፋሽን ምን አይነት ፋሽን እንዳለክ ምናምን ነገርም በዛውም ትገልጻለህ ይኖራል። እዛስ እንደዛ ነው ወይስ? ዘሴም ነው። አሁን ሀሳብ ፋሽኖችን ይጠይቁሃል ነው። አሁን ኢንተርቪው ስትደረግ እኔ ከዚህ በፊት በነበረኝ ኤክስፒሪየንስ ኦኬ ስም ምናምን ነገር ማስታወቅ እንዳለ ሆኖ ለዛ ካምፓኒ ኢንተረስትድ እንደሆንኩኝ እና ለዛ ፖዚሽን የሆነኝ አቅም እንዳለኝ ምናምን ነገር በዛም ገልጬ ነበረ ካለኝ ኤጁኬሽናል ባክግራውንድ ጋር እያያዝኩኝ ማለት ነው። ያ ነገሩ ከዚህ ጋር ትንሽ ስለማይገናኝ ኦኬ እሺ፣ ጥያቄ ገብቶኛል። ፋሽን ትጠየቃላችሁ። ኦብቪየስ ሆቢያችሁ ምንድነው? የመሳሰሉትን ስለ ራሳችሁ ዲፕ ስለምትጠየቁ ወደፊት አነሳዋለሁ። ይሄ ምንድነው የሚጠየቀው ኢንተርቪው ላይ በተባለው እንትን ላይ እሱን ዲፕ ስንገልጽ እገልጽላችኋለሁ በትክክል። ፋሽናችሁ ይጠየቃል። የምትመልሱት ነገር ማተር ያደርጋል። እሺ፣ ስለዚህ እንመለስበታለን። ያው ወደዛ ሲሄድ በትክክል እገልጸዋለሁ። ጥሩ ሀሳብ ነው። ያው አለህ ትቆያለህ። እሺ ይሰማል? አለ። እሺ እመልሰዋለሁ። ይሰማል። ይሰማል። ኦኬ ግሩፕ ዲስከሽን ላይ ማለት ነው የማለፊያ ነጥብ ዲፔንድ የሚያደርገው እኛ ፐርፎርም በምናደርገው ብቻ ነው ወይንስ ግሩፕ ዲፔንድ ያደርጋል? ከግሩፕ ሰው ሊያልፍ ይችላል። ከግሩፕም ከተመሳሳይ ግሩፕ ሊወድቅ የሚችል ሰው አለ፣ ሊያልፍም የሚችል ሰው አለ። አሁን ምንድነው ስለ ግሩፕ ዲስከሽኑ እናውራሽ። አሁን ግሩፕ ዲስከሽን ለሁለት ትከፈሉና ቶፒክ ይሰጣችኋል። በዛ ቶፒክ ላይ ሀሳብ ነው የምታነሱት። ሀሳብ ስታነሱ አንቺ አሁን ከጓደኞችሽ ጋር ያለሽ ኢንተራክሽን እንዴት ነው? ሀሳብ ስትገልጪ እንዴት ነው? ለሰዎቹ የምታብራሪበት መንገድ ምን አይነት ነው የሚሉትን ለተቃራኒውም ግሩፕ ፕላስም ደግሞ በአንቺ ግሩፕም ካሉት የምታነሻቸው ሀሳቦች ምንድናቸው? ማለት ምን ይዘታቸው እንዴት ነው? ምን አይነት ሀሳብ ነው? ሬዝ የምታደርጊበት መንገድ ሰዎችን ወይስ ትቀሚያለሽ ወይ ለጓደኞችሽ ለአጠገብሽ ላሉት ደግሞ እድል ትሰጫለሽ ወይ የሚባሉ ነገሮች ሙሮፍ እዛ ላይ አሁን ግሩፕ ዲስከሽን ላይ የሚታየው ይሄ ምንድነው የሚባለው ቲምወርካችሁ እንዲታይ ነው። አንድ እሱ ነው። ፕላስ የምታነሱት ሀሳብ በምን ወይ ነው የምታነሱት የሚባለው ይታያል እዛ ላይ። ደግሞ ይሄ ሰዎችን ለማሳመንም ሀሳብን ከሀሳብ ጋር ነው ወይስ ከሰዎች ጋር ነው የምታደርጉት ነገር? እሱን ነው ሞር ግሩፕ ዲስከሽን ላይ በጣም እነሱ ፎከስ አድርጎ እንትን የሚሉት ማለት ነው። ስለዚህ እናንተ ማድረግ ያለባችሁ ነገር ቢኖር አንደኛ መጀመሪያ እድል እንዲሰጣችሁ መጠየቅ ነው። ፎርማል በሆነና ፖላይት በሆነ ወይ እድል ሳይሰጣችሁ አለማውራት። አሁን አንዳንዴ
የምናውቀው ነገር ከጎናችን ያለው ሰው ሲሳሳት ወይም ደግሞ እያወቅነው ያ ሰው ሮንግ አንሰር እየሰጠ ከሆነ ቸኩለን ከመመለስ ይልቅ ከጨረስን በኋላ ወይም ደግሞ እድል ከተሰጠን በኋላ ያንን ነገር ተገቢ በሆነ ወይ ፖላይት በሆነና እንደዚሁም ደግሞ እንትኑን በጠበቀ መስመር ይሄ እንደዚህ ነው፣ ይሄ በዚህ መስተካከል ያለበት ወንድሞቼ ባሉት ላይ ጓደኞቼ ባሉት ላይ ለመጨመር ያክል ለነሱም እንትን በመስጠት ማለት ነው። እሱ ይታያል። እሱ ነው ውጤት ሊያሰጣችሁ የሚችለው። እንደዚህም ሆኖ አንቺ እንዳልሽው የጠየቅሽኝ ጥያቄ ከእናንተ 5 ከሆናችሁ ከአምስታችሁ 2 ሰው አልፎ 3 ሰው ሊወድቅ ይችላል። 4 ሰው ወድቆም 1 ሰው ሊያልፍ ይችላል። 4 ሰው አልፎም 1 ሰው ሊወድቅ ይችላል። ከዘሴም ግሩፕ ራሱ ማለት ነው። ግልጽ ነው ያወራሁት። እስቲ ያሁኑ ድገመው። ይቅርታ ጋር አልገባኝም። ምን አልከኝ? ይቅርታ። ግሩፕ ዲስከሽን ያው ከወደቅን ወደ ኢንተርቪው ማለት ነው። አንዳችሁ እንትን በሉና ያልኩትን ያውን የዲስከሽን የግሩፕ ዲስከሽኑ ላይ አልገባኝም። እስቲ ድገመው ያሁን ያልከው ማለት ነው። ኦኬ እሺ። ግሩፕ ዲስከሽን ምንድነው? ለምሳሌ 10 ሰው ከሆናችሁ 5 ትሆኑና የሆነ ግሩፕ ይሰጣቸዋል። እውቀት ከገንዘብ ይበልጣል አይነት ነገር ነው። በቃ ማለት ሊያወያያችሁ የሚችል ነገር ነው። የተወሰነ ደቂቃ ይሰጣችሁና በዘሴም ግሩፕ ውስጥ 5 ሰዎች ከሆናችሁ እሺ ጥያቄ የማትጠይቁ ሰዎች ለምሳሌ አሁን ጥያቄው እያወራችሁ ካልሆነ ሚውት በማድረግ ተባበሩ። የሁሉንም ሚውት ማድረግ ስለሚያስቸግር ማውራት ስትፈልጉ ብቻ እንትን በሉ። ነው ሌሎቹን እንዳንረብሽ ማለቴ ነው። አይተከዋላ ያሬድ ሚውት አድርግ። እሺ ምንድነው ከዘሴም ግሩፕ ውስጥ ከሆናችሁ በተሰጣችሁ ቶፒክ ላይ የተወሰነ ደቂቃ ይሰጣችኋል። ያኔ ምንድነው የምታደርጉት? ክሊር አድርጋችሁ መወያየት ነው ከጓደኞቻችሁ ጋር። ከተወያያችሁ በኋላ ሀሳቦቻችሁን ፖይንት አውት አድርጋችሁ ካወጣችሁ በኋላ እነሱ ጀምሩ ይሏችኋል። በመጠየቅ ነው መጀመሪያ ያለባችሁ፣ በመጠየቅ ናት። እነዚህ አሁን የክርክር እንትኖችን ዲሲፕሊኖች የሚባሉ ነገሮች አሉ። እነሱን መጠበቅ ማለት ነው። እነሱ እንድትጠብቁ ከእናንተ ኤክስፔክት ይደረጋል። ምንድነው መጀመሪያ እድል ሳይሰጣችሁ አለማውራት አንዱ ነገር እሱ ነው። ከሰጣችሁ በኋላ ደግሞ አመስግናችሁ መጀመር ፕላስ የሌሎቹን ሀሳብም ደግሞ አፕሪሺየት ማድረግ የጎናችሁ ያለውን ሰው ሊሆን ይችላል፣ የተቃራኒውንም ሰው ሊሆን ይችላል። አፕሪሺየት በማድረግ ግን የእናንተን ፖይንት ያንን ነገር በሚገልጽ መልኩ የሌላውን ባላረገ መልኩ በትክክል እንድትገልጹ ከእናንተ ይጠበቃል። ያሉ ዲሲፕሊናችሁ ነው እዛ ጋር የሚያየው ከጓደኞቻችሁ ጋር ያለውን ስሜት ያሉ ከተቃራኒ ጋር ያላችሁን አይሰማም ዲሲፕሊናችሁ ከሌላው ጋር ያለውን ዲሲፕሊን ያረጋል። ያለውን ደግሞ አይሰማም። ሁለቱም ላይ ፎከስ ማድረግ አለባቸው። ከተቃራኒ ጋር ያለውን ነገር አሮና አይሰማም። አይሰማም። እሺ የሚረብሹትን ድምጾች በቻላችሁ መጠን ሚውት እያረጋችሁ ተባበሩን። ሁሉንም ሚውት
ሄሎ አቤት እስቲል አይሰማም ነው? አሁን ይሰማል። አዎ። ስለዚህ ምንድነው ከተመሳሳይ ጋር ከእናንተ ጋር ካለውም ሰው ጋር ፕላስ ከምትከራከሩት ወይም ደግሞ ከተቃራኒውም ሰው ጋር ያለውን ነገር በተገቢው መንገድ እንድታደርጉ ዲሲፕሊናችሁ በጣም ይታያል። በጣም ለኢንተርቪውም ለግሩፕ ዲስከሽኑም እኔ ልላችሁ የምፈልገው ነገር ፕሊዝ 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 በጣም እንትን በሉ። ይሄ ዲሲፕሊን በጣም ማተር ያደርጋል። አፕሮቻችሁን በጣም እንትን በሉ። እሱ ላይ ፎከስ አድርጋችሁ ብትሄዱ ያን ያህል ጥያቄዎቹ ሊጥሏችሁ ወይም ደግሞ እንትን ምንድነው የሚባለው በጣም የሚከብዳችሁ አይነት አይደለም። ግን ዲሲፕሊን ላይ ማተር ያደርጋል። ግሩፕ ዲስከሽን ስታደርጉ እንዳላችሁት ነው። ፕላስ በጣም በቃ ካለው ጋር ከተመሳሳዩ ጋር ያላችሁ ጥሩ ነገር ሊኖራችሁ ይገባል። ከተቃራኒውም ጋር እንደዚሁ ሀሳባችሁን ስታነሱ የሌላውን ዲስሪስፔክት ማድረግ የለባችሁም። በቻላችሁ መጠን አፕሪሼት አድርጋችሁ ግን የእናንተን ፖይንት ደግሞ በትክክል መግለጽ ይጠበቅባችኋል። ከዛ ውጭ ያለውን ነገር የገባችሁን ነገር አውሩ፣ ያልገባችሁን ነገር ለመተንተን አትሞክሩ። በቃ ሾርት ማለት ኢኔሴንስ ግልጽ የሆነ ነገር ግን ያልተንዛዛ ነገር ብታወሩ ይመከራል። በጣም ሞር ለመግለጽ በሞከራችሁ መጠን ነገሩን እያንዛዛችሁት እያበላሻችሁት ስለምትሄዱ ሞር አሰልቺ ስለሚሆን በቻላችሁ መጠን ግልጽና በቃ ተመጣጣኝ የሆነ ጥያቄ እና እንደዚሁም ደግሞ መልስ እንድትመልሱ ነው የሚጠበቀው። ሄሎ 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 አቤት አቤት። እኔ መጠየቅ የምፈልገው እንኳን እንትን ነው ማለት ማለፊያ ነጥባችንን የሚወስኑት የሚፈትኑ ፈታኞች ናቸው ወይስ ካምፓኒው ራሱ ነው ባስቀመጠው ስታንዳርድ መሰረት? የሚመጡት ፖይንት ይዛሉ፣ ግን ካምፓኒው ያስቀመጣቸው ኤችአር ያስቀመጠው ነገር አለ። በሱ መሰረት ነው ይሄኛውን ፖይንት ኤኬሌ እንደዚህ እንትን ብሏል፣ ይሄኛውን እንደዚህ ተብሎ ነው። ኤችአር ኢሹ ነው። ያው እዛ ጋር ያለው ሰው ዝም ብሎ ፐርሰናሊ ሊወስን አይችልም። ስለዚህ ማለፍ አለማለፋችንን እዛ የሚወስኑት አይነገራችሁም። እዛ አይነገራችሁም። እንደ ሪትን ኤግዛሙ ነው የሚታወቀው። ውጤታችሁ ታይቶ ነው። ኮሌክቲቭ ስለሆነ ኮሌክቲቭ ነው እንትን ሄሎ ሰላም ነው? ሰላም ይሰማል። ይሰማል። እንትን ግሩፕ ዲስከሽን ላይ ማለት ነው። እሺ የሚታይ ፐርሰናል አውትስታንዲንግ ፐርፎርማንስ ነው ኦር ቲም ላይ ምን ያህል መስራት በቲም በግሩፕ እንዴት ነው ቲም ወርክን ሁለቱም ይግፋሉ የሚለው ነገር ነው የሚታየው የሚለውን እና ሌላ ጥያቄ ደግሞ ይሄ ግን እንደዛ ሆኖ ምንድነው ፖይንት ሲያዝ እንደ ቲም ነው እንደ ቲም ጀጅ እና እሺ እና ይሄ የተፈተን ሪትን ኤግዛሙ የሁሉ አንድ ላይ ሄሎ አባቢ እኔ ልጠይቅ እንዴ? ስታክ እያደረገች ነው መሰለኝ። እሺ ጨርሰዋል እሱ። ኦኬ እሱ ከጨረሰ እሺ ኦኬ የኔ ጥያቄ ምን መሰለሽ ብሮ እንትን ነው ፈተና መድፈኔን እርግጠኛ ነኝ በል እና አሚን ስሜ የለም ሊስት ውስጥ እና ምን ይመስልሃል? እና ማድረግ የሚቻለው ነገር አለ ምንድነው? አሁን ላይ ሰጀስት ማድረግህ ነገር የለም። ያው ይሄ ኤችአር ኢሹ ነው። ስለዚህ ነገር እንትን ማለት አልችልም። ፎከስ አድርገን ወይም ደግሞ ልንጠያየቅ የምገባው ስለ ኔክስት ስቴፕ ነው።
ስለ ኢንተርቪው እና ስለ ኢንተርቪው ነው። ከዛ ውጭ ያለውን ነገር እንደዚህ ነው ማለት አልችልም። ይቅርታ አድርጉልኝና አይ ገስ የምታደርጊው ነገር ምንም እሺ አሁን የጠየከኝ ስለ ግሩፕ ዲስከሽን የጠየከኝ ልጅ እሱን ልመልስልህና ከሌሎቻችሁ ደግሞ እቀበላለሁ። ምንድነው ግሩፕ ዲስከሽን ላይ ያንተ ፐርሰናል የራስህም ይታያል፣ የግሩፑም ደግሞ ኦቨርኦል ይታያል። ግሩፑ ከግሩፑ ጋር እንትን ይደረጋል፣ ኮምፒት ይደረጋል። ፕላስ ደግሞ አንተ በዛ ግሩፕ ውስጥ ምን ያክል ፐርፎርም እንዳደረግ የራስህ በዛ ግሩፕ ውስጥ የምታሳየው ነገር ወይም ደግሞ ይሄ የምትገልጸው ራስን የምትገልጽበት መንገድ ሁሉን ነገር የምታደርገው ነገር እንደ ግልህም ደግሞ ፖይንት ያሰጣሃል። ቅድም እንዳልኩት ነው። ከግሩፕ ልታልፍ ትችላለህ፣ ሙሉ ግሩፕም ሊያልፍ ይችላል፣ ሙሉ ግሩፕም ሊወድቅ ይችላል። ሌላኛው ግሩፕ አልፎ እንደዛ ነው። ግሩፕ ላይ ብቻ ዲፔንድ ይሆናል ብላችሁ አጠገባችሁ ያለው ሰው ካልሰራ ተስፋ አትቁረጡ። ግን እናንተም ደግሞ ሞር ኦፍ ራሳችሁን ብቻ ለማትረፍ ወይም ደግሞ ራሳችሁን ብቻ ለማስመለጥ ሳይሆን እንደ ግሩፕም እንትን በሉ። እሱ ነገርም ይሄ ግሩፕ መያዝ እንደምትችሉም ለራሳችሁ ስለሚል ስለሚመሰክርላችሁ ማናጅመንት ግሩፕ ላይ ሰዎችን እንትን ማለት ከሰዎች ጋር መግባባትና ቲምወርክም ስለሚታይበት እሱ ላይ ፎከስ አድርጉ። በዛ መንገድ ያው ጥሩ ነገር ታገኛለህ። ግሩፕ እነሱ ናቸው አሳይን የሚያደርጉት ወይስ እኛ ራሳችን መርጠን የምንገባው? ግሩፕ እንደገባ አሁን ለምሳሌ 10 ሆናችሁ ከገባችሁ እንትን አሳይን ያደርጋችኋል ወይም ደግሞ በፍላጎትም ሊጠይቋችሁም ይችላሉ። እሱ ምንም ችግር የለውም። ብዙ ጊዜ ግን ራሳቸው ያደርጋሉ አሳይን። መጀመሪያ የሚካሄደው ግሩፕ ዲስከሽን ነው አይደለ? ከኢንተርቪው የሚቀድመው ግሩፕ ዲስከሽን ነው። እና ቅድም ስትል ነበረ ላይ ግሩፕ ዲስከሽን መውደቅ ትችላላችሁ ስትል ላይ ውጤቱ አንድ ላይ ተደምሮ አይደለም የሚያዘው ከኢንተርቪው ጋር። በቃ ግሩፕ ዲስከሽን የወደቀ ቀጥታ ቤት ነው የሚሄደው፣ ኢንተርቪው አያደርግም። ኖ አይ እዛው እኮ አይነገራችሁም። ምንድነው ከግሩፕ ልታልፍ ትችላለህ። አሁን ለምሳሌ እዛ ጋር ልትረዳኝ የምፈልገው ግሩፑ ሲያልቅ የግሩፕ ዲስከሽኑ ሲያልቅ ወደ ውጪ ትወጡና አንድ በአንድ መግባት ትጀምራላችሁ እንጂ ኤኬሌ እዚህ ላይ ፐርፎርም አላረክም ወድቃል ተብሎ ወደ ኢንተርቪው አታልፍም የሚባል ነገር የለም። ግን ምንድነው at the end of the assessment ነው እኔ የምልህ መጨረሻው ላይ ኢንተርቪው ጥሩ ሁላችሁም ኢንተርቪው ዘሴም ብታረጉ ራሱ ከግሩፕ ውስጥ የሆነ ሰው ብቻ ለየት ብሎ እንትን ካለ ነው እንጂ ግሩፑ ላይም እኮ የተወሰነ በጣም አሪፍ ባትሆን ኢንተርቪው ጋር መተህ ግን በጣም አሪፍ ከሆንክ የማለፍ እድል አለህ ማለት ነው። ግን ለየብቻ እንትን አይሏችሁም። እዛ ጋር ግሩፕ ዲስከሽን ወድቃል ኢንተርቪው አታልፍም የሚባል ነገር የለም። ዘሴም ዴይ ነው ግሩፕ ዲስከሽኑን ካረጋችሁ በኋላ ከጨረሳችሁ በኋላ ትወጡና አንድ በአንድ ደግሞ ገብታችሁ የግል ኢንተርቪው ታረጋላችሁ ማለት ነው። ሁለቱም ይደመራል። ኢንተርቪው ሴሽን ላይ እንደዛ ነው። ሰላም እግዚአብሔር ይመስገን። አሁን ግሩፕ ዲስከሽን ላይ ማለት ነው። እሺ ጥያቄ ጠይቁ ዲቤት እንዳለ ነገር ነው። ፍቅርቅን እዛ ላይ ድምጽ ትንሽ ርቆኛል። ግሩፕ ዲስከሽን ላይ እሺ እዛ ጥያቄ ሲሰጥ ወይም ደግሞ ከማርኬቲንግ ኮንሰፕት ነው ወይስ ከማርኬቲንግ ውጭ ኤኒ ቶፒክ ሊሰጣችሁ ይችላል። ሊያወያይ የሚችል ኤኒ ቶፒክ ነው የሚሰጧችሁ እንጂ ማርኬቲንግ ላይ ዲፔንድ የሚያደርግ ነገር አይደለም። ተመጣ ከሆነ እና እንዴት ነው የሚሆነው? ማለት ያለህበት ግሩፕ በደንብ ማይሰራ ግሩፕ ከሆነ
እንደ ግሩፕ መውደቅ አለ ብለሃል ቅድም እና እንዴት ነው የሚሆነው እሱ ነገር በደንብ ታብራራ። መውደቅ አለ እኔ ሴንስ ይሄንን ነገር እርሱት። በቃ አሁን ለምሳሌ ሙሉ ግሩፑ በአሪፍ ፐርፎርም ካላረገና እንደዚሁም ደግሞ ሙሉ ግሩፑ ይሄ የግል ኢንተርቪው ላይም በትክክል ፐርፎርም ካላረገ የመውደቅ ቻንስ አለ። ሙሉ ግሩፑ ግን ብዙ ጊዜ አይወድቅም። ለምንድነው የማይወድቀው? በግሩፕ ዲስከሽኑ ሊወድቅ ይችላል ሲታይ ሲያዝ ማለት ነው። ግን ምንድነው ወደ ኢንተርቪው ስንሄድ እያንዳንዳችሁ ስለሆናችሁ ከዛ ግሩፕ ውስጥ ቢያንስ አንድ ሰው እዛ ጋር ብዙም ፐርፎርም ባያደርግ እዚህ ጋር መጥቶ ኢንተርቪው ላይ ፐርፎርም ሲያደርግ ሞር የተሻለ እንትን ካዩበት ከዛ ግሩፕ ብቻ እሱ ብቻ አዎ አንዴ ልመልስና ይሄኛውን ልጨርስ መልስ ትጠይቃለህ። ከዛ በኋላ ከዛ ግሩፕ ውስጥ ሊያልፍ ይችላል። ግን አሁን እንደ እድል የሆነ ግሩፕ 5 ሰው ግሩፕ ዲስከሽን በትክክል ፐርፎርም ባያደርግና አንደር ቢሆን ወደ ኢንተርቪውም ሲመጣ አምስታቸውም እንደዚሁ ኢንተርቪው ላይ አሪፍ ፐርፎርም ባያደርጉ የተጠየቁትን ሁሉንም እንትን ባይሉ ባይ ቻንስ አሁን እነዚህ አምስታቸውም ሊወድቁ ይችላሉ። ግን ግሩፕ ዲስከሽን እዛ ጋር ስለማይነገር በጣም አሁን አምስታችሁም ፐርፎርም ባታረጉና በቃ ይሄ ግሩፕማ ይወድቃል የሚባል አይነት ግሩፕ ውስጥ ሆነ ግን እንደ አጋጣሚ ደግሞ የግል ኢንተርቪው ላይ በጣም አሪፍ ሆነ ከሄድክ እና የሚያሳልፍ አይነት ነገር ከተገኘ ከዛ ምንም ፐርፎርም ካላረገው ግሩፕ በኢንተርቪው ላይ ልታልፍ ትችላለህ ማለት ነው። ይሄኛውን ሁለቱም ስለሚያረጉት ባይ ቻንስ ነው፣ በጣም ሬር ቻንስ ነው ሙሉ ግሩፕ ይወድቃል። እኔ ሴንስ እኔ እዛኛው ስቴጅ ላይ ብቻ ነው የግሩፕ ውጤታችሁ ሊቀንስ ይችላል። ከዛ ውስጥ ግን ብቻችሁንም ልትወጡ ትችላላችሁ የሚለውን ለመግለጽ ነው። እዛኛው ጋር ብቻ ነው። ግን ኢንተርቪውም ስለሚደመርበት ማተር ያደርጋል። እሱ ሙሉ ግሩፑ ይወድቃል ብላችሁ አታስቡ። ማለት ማድረግ ያለባችሁን ነገር ብቻ አድርጉ። ይቅርታ ጥያቄ መጠየቅ ይቻላል? ይቻላል። በቴክኒሻን ዘርፍ ከማርኬቲንግ ውጪ በቴክኒሻን ዘርፍ መጠየቅ ይችላሉ? ከይቅርታ ጋር ሞሮፍ እነዚህ አሁን የማርኬቲንግ ስለሆነ የማርኬቲንጎችንም ሰዓት ጊዜ ላለመሻማት በእነሱ የላይፍ ሴሽን ብትገባና እሱ ላይ ብትጠይቅ እንደዛ ቢሆን ጥሩ ነው ብዬ አስባለሁ። ሌሎች ስለ ማርኬቲንግ ለመጠየቅ የሚፈልጉ ልጆች ስላሉ ግን በጣም እንትን ከሆነ ፐርሰናል ልጠይቀኝ ትችላለህ። እሺ አንድ ጥያቄ አለኝ። ሄሎ አንዴ ጋይሶች አንዴ በእናታችሁ ኤምቲ አሁን ያለው ልጅ ምን ነበር ጥያቄው? ጀስት እስኪ እንስጠው። አለህ ግሩፕ ውስጥ አሁን የጠየቀው ልጅ አለው መጠየቅ ይችላል። ምን ነበር ጥያቄ? እንትን ነበረ ሜዲካል አሰስመንት አልፈን ትሬኒንግ ስማቸው ሊስት የወጣና ላንጉጅ ፕሮፊሸንሲ ስማቸው የወጣ ነበርና ከዛ ውጭ ላሉት ልጆች ምን አይነት እድል ሊሰጥ ይችላል የሚሉ ነበረ ጥያቄ። አመሰግናለሁ። ሁለት ፌዝ አለው። የመጀመሪያው ምንድነው? ዳይሬክት ትሬኒንግ የሚገቡ ነው። ይሰማል አይደለ? ዳይሬክት ትሬኒንግ የሚገቡ ናቸው። ሁለተኛው ደግሞ ላንጉጅ ፕሮፊሸንሲ ትሬኒንግ የሚወስዱ ናቸው። ከዚህ ውጪ ማለት የትኞቹ እኮ ከዚህ ውጪ ላንጉጅ ፕሮፊሸንሲ ትወስዳላችሁ ተብሎ ግማሾቹ የቀሩት እንዴት ይሆናሉ የሚለው ነበረ ጥያቄ። የማይወስዱ ናቸው። አልገባኝም። ብሪፍ አድርገው እስኪ ጥያቄ። የመጀመሪያ የሚወስዱ አሉ፣ ትሬኒንግ የሚወስዱ አሉ። ዋናዎቹ ደግሞ ኖርማል ክላስ የሚጀምሩ አሉ፣ ዳይሬክት ክላስ የሚጀምሩ አሉ። ልክ ነህ። ማለት ላንጉጅ ትወስዳላችሁ ተብሎ የቀሩ ልጆች ነበሩ እና ከነዛ ውስጥ ደግሞ ግማሾቹ ናቸው ሊስት የተደረጉ ማለት ነው።
ያለፉት ግማሾቹ ናቸው ሊስት የተደረጉት። አቤት ይሰማል። ያለፉት ናቸው ሊስት የተደረጉት መጀመሪያ ትሬኒንግ። ቀጣይ ደግሞ ላንጉጅ ፕሮፊሸንሲም አሁንም ሊስት ተደረገና ከላንጉጅ ፕሮፊሸንሲ የቀሩት ደግሞ ሊስት አልተደረጉም። ለነሱ ላይ አፕሪል 6 ላይ ትሬኒንግ እንደሚጀምሩ የክላስ ትሬኒንግ እንደሚጀምሩ መረጃው አለኝ። ደረስት ግን ስማቸው ሊስት ላይ ያልወጣ ካሉ ምናልባት እርግጠኛ አልሆንም። ፐርሰናል ሊጠይቅ ይችላል ጊዜ እንትን ካለ ያናግር ጥያቄ በኋላ ጊዜው አሮ ጥያቄ ነበር። አሮ ሄሎ አቤት። አንድ ኢንዲቪጁዋል ጥያቄ ነው ግሩፕ ጥያቄ ነው መጀመሪያ ላይ የሚጠይቀው? ሄሎ እየተደማመጥን ክሊር እናድርግ። እንደማመጥ ጀማው ምንድነው? አንዴ እንደማመጥ ጊዜ በቃ ፐርሰናሊ ጠይቀህና መልስለት አይሻልም? ሞር በደንብ ዲቴልም እሺውን ያስረዳህና አንተ እንትን ከሆንክ አሁኑኑ ፐርሰናል ቀጥታ ይላክልህና ዳይሬክት ሜሴጅ አናግረው። እዚህ ላሉትም እድል እንድንሰጥ ማለት ነው። አንድ ዳይሬክት ይችላል። እሺ ቀጥልሽ አንተ። እኔ የምልህ አሁን ግሩፕ ዲስከሽኑ ላይ ማለት ነው እንትን ምሳሌ በግሩፕ ተካፍለን ነው ጥያቄ ተሰጥቶ ምናምን የምንከራከረው። ከዛ እንደ ግሩፕ አሁን የሆነ ግሩፕ ላይ በደንብ ፐርፎርም ሳያደርግ ቀርቶ ግሩፑ ኢንዲቪጁዋሊ ግን አንድ ሁለት ሰዎች በደንብ ፐርፎርም ካረጉ ምን አይነት አድቫንቴጅ ሊኖረው ይችላል? ሁለተኛው ጥያቄ ደግሞ አሁን አፕላይ ስናደርግ 12ኛ ክፍል ነበር አፕላይ ያደረግን የነበረው እና አሁን ደግሞ አብዛኛው ሰው እዚህ ጋር ዲግሪ ያለው ሰው ነው፣ ብዙ ማስተርስ ያለው ሰው ምናምን ሊኖር ይችላል እና ኢንትሮዳክሽን ፓርት ላይ ኤዱኬሽናል ባክግራውንድ ስንናገር ዲግሪያችን መናገር አለ የለብንም ወይ? እና እነዚህ ሁለት ጥያቄዎች ነበሩ። አመሰግናለሁ። ጨርሻለሁ። ይሄ የግሩፕ ዲስከሽኑ ለሁላችሁም እንዲሆን ክሊር የሆነ ነገር ሰጣችኋለሁ። አንዴ እሱም በደንብ አድምጡኝና አይ ሁሉም ሰው ተመሳሳይ የሚጠይቀው የኢንዲቪጁዋል ጥያቄ ነው ወይስ የግሩፕ ጥያቄ ነው? መጀመሪያ ላይ ይሰማችኋል? አንዴ እሺ እየመለስኩልህ ነው። ከስር አታውሩ። እስከዛ ሌሎቻችሁ ከስር አታውሩ። እሺ ምንድነው ግሩፕ ዲስከሽን? እናንተ አምስታችሁ ፐርፎርም ማድረግ አለማ አይሰማም። ይቅርታ አይሰማም። ሄሎ አሮ አይሰማም። ሄሎ በቃ ጠብቁታ፣ የኮኔክሽን ነው የሚሆነው። ሚዩት ያላሰርነ ልጆች ሚዩት እንሰር። ስንጠይቅ ደግሞ እያየን ማን ሊናገር ሰው ሊኖር ይችላል እና እያየን ብንገባ። ብዙ ሰዎች ሚዩት አላሰርንም። የእናንተ አለማሰር ሌላውን አዳማጭ ይረብሻል። ሶ ፕሊስ ሚዩት አድርጉ። ሲቀጥል ስንጠይቅ አይተን ያሳየናል። ሊሲኒንግ አዳማጭ ነው፣ ተናጋሪ ከሆነ ስፒኪንግ ስንፈታው ራሱ ስለሚያሳየን እያየን ተራ በተራ እንነጋገር። ትልቅ ሰዎች ነን ብዬ አስባለሁ። ፕሊስ እንደዛና እንደዛ በማተባበሩን አንዴ ያሁኑን ልመልስና አንድ ባንድ እናዋለን።
እሺ ወደ ጥያቄ ለመመለስ ያክል ግሩፕ ዲስኬሽን ላይ እናንተ የአምስቱን ምንም እንትን አትበሉ። በቃ አሁን ሙሉ ግሩፑ ይወድቃል አይወድቅም የሚለውን ነገር ከጭንቅላታችሁ አውጡት። ምንድነው ግሩፑ ከጨረሳችሁ በኋላ ግል ኢንተርቪዎቹ ስለምትሄዱት እሱ ማተር ያደርጋችኋል። ከግሩፑ ወደ ኢንዲቪዥዋል ነው የሚመጣው የማለፍ እንትናችሁ ማለት ነው። ግሩፕ ፐርፎርም አደረጋችሁ አምስታችሁ አሪፍ ፐርፎርም ካደረጋችሁ እሱ ውጤት ጥሩ ይያዝላችሁና መታችሁ ደግሞ እዚህ አይሰማም። እሺ ከዛው ነገር ግን ሄሎ አይሰማም። እስቲል አይሰማ ርቋል አይደል? አይ ቲንክ ርቋል መሰለኝ። አሁን ትንሽ ይሰማል። በጣም ርቋል። እሺ አሁን አይሰማችሁ? ይሰማል። እሺ ስለዚህ አምሰው ሁሉም እንትን ባለው መጠን አይደለም። በቃ እሱን ጭንቅላታቸውና ግሩፑ እንደ ግሩፕ ይያዛል። ከዛ ውጪ ደግሞ መታችሁ ብቻችሁ የምታደርጉት ደግሞ አለ። እሱም ሲደመር ነው አንድን ሰው የማለፍና የመውደቅ ቻንስ የሚወስኑት ማለት ነው። ስለዚህ ግሩፕ ዲስኬሽኑ ላይ ብቻ ዲፔንድ አትሁኑ። ግሩፕ ዲስኬሽኑ ውጤት ሲሰጣችሁ አታውቁትም። ኦብቪየስሊ እዛው ጋር ግሩፕ ዲስኬሽን ካደረጋችሁ በኋላ እናንተ ጥሩ ፐርፎርም አድርጋችኋል፣ ደግሞ ፐርፎርም አያደርግም የሚባል ወይም ደግሞ የሚነገራችሁ ምንም ነገር የለም። ያው እዛው ከምታዩት ፊድባክ ከነበረ ፐርፎርማንስ ምናምን ራሳችሁን ጀጅመንት ከሰጣችሁ እንጂ እዛ ጋር የሚነገራችሁ ነገር የለም። ግሩፕ ዲስኬሽን ካደረጋችሁ በኋላ ቀጥታ የምትሄዱት ወደ ኢንተርቪው ነው። ያ ኢንተርቪው ላይ ፐርሰናል ስለሚያዝ ፐርሰናል የተያዘላችሁ ፕላስ ግሩፕ ውስጥ ፐርፎርም ያደረጋችሁት ነገር ተደምሮ የሳምበዲ የሚስተር ኤክስን የማለፍ ያለማለፍ ቻንስ ይወሰናል ማለት ነው። እንደ ግሩፕ ታስቡት። በቃ ኢንተርቪው ስላለ ግሩፑን አውጡት ከጭንቅላታችሁ። እዛ ጋር ፐርፎርም ማድረግ ሞክሩ። ከግሩፑ ጋር ያለውን ነገር በደንብ አስተካክሉት። ይሄ ነው ሞር ሀሳባችን ለማንሳት የምታውቁትን ነገር ለማውራት ብቻ ተጠቀሙበት። ከዛ ውጪ ግን የማታውቁትን ነገር ለመግለጽ አትሞክሩ። በጣም ሞር ጊዜ ስለወሰዳችሁ ደግሞ የተለየ የሚሰጣችሁ ነገር የለም። እድል ለመውሰድ ጠይቁ። እንደ መጀመሪያ እንድትጀምሩ ይበረታታል። ግን በደንብ ከገባችሁ ነው መጀመሪያ እድል እንዲሰጣችሁ ብትጠይቁ ይበረታታል። ግን ከገባችሁ ያን ከገባችሁ መግለጽ ከቻላችሁ ማለት ነው። ከገለጻችሁ ደግሞ የቀረው ሀሳብ ኖር ራሱ ሌሎቹ እድል ተሰጥቷቸው ካወሩ በኋላ እናንተ ድጋሜ እድል ስትጠይቁ ሌሎቹን አትሻሙ። የሌሎቹንም እንትን መብት ጠበቀ መንገድ እንድታረጉ ይጠበቃል። ፕላስ ሀሳባ ስታነሱ የሌሎቹን ሪስፔክት ባደረገ መንገድ ዲስሪስፔክት ሳታደርጉ የራሳችሁን እንትን በትክክል ግለጹ። ግን የግላችሁን ብቻ ሳይሆን የግላችሁን ሀሳብ የሚገልጽ አይነት ነገር ማድረግ ይጠበቅባችኋል። ምክንያቱም ይሰጣችኋል የተወሰነ ደቂቃ ተመካክራችኋል ተብሎ ስለሚታሰብ እናንተ አውርታችሁ እናንተ የምትገልጹት በእናንተ ዌይ ኦፍ ኤክስፕላኔሽን ኤክስፕላይን የምታደርጉት ነገር ነው። ግን የግሩፑ ፖይንት ኦፍ ቪው እንደሆነ አድርጋችሁ ስትገልጹ ደግሞ የግሩፑንም ኢሜጅ ፕላስ ፑጋ መወያየታንም በትክክል ይገልጻል ነው። እሱ ላይ ፎከስ አድርጋችሁ እንደዛ አድርጉ። ግን ውጤቱ ላይ ያን ያክል እኔ ግሩፕ እንትን ስላለ ይጥለኛል የግሩፕ ደግሞ ፐርፎርም ስላደረገ በሱ አልፋለሁ የሚባል ነገር አውጡና የቻላችሁትን ነገር አድርጉ። ሁለቱም ቦታ ላይ ማለት ነው። ይሄኛውን በዚህ ልዝጋው። ወደ ሌላ ቀጣይ ጥያቄ እንለፍ። ሰላም እንዴት ነህ? አንድ ጥያቄ መጠየቅ እሺ መጠየቅ እችላለሁ? ይሰማል? ሁላችንም ይሰማል። ይሰማል? አዎ ይሰማኛል። ተሾም ያውራና ሌሎቻችን እኔ ትንሽ ጥያቄ ነው ያለኝ። ለምሳሌ እኛ ከተወዳደርንበት ካለፍንበት ሲቲ ያለ
ለምሳሌ ፎር ኤግዛምፕል ድምፅ 90 ሰው ድምፅ ካለፈ ድምፅ ድምፅ ትንሽ ይርቃል። ከፍ ለማለት ሞክር። እሺ አሁንስ አሁን ይሰማል። አሁን ይሰማል። ለምሳሌ አሁን እኛ ካለፍንበት ሲቲ አለ አይደለ? ፎር ኤግዛምፕል ቢያንስ 90 ሰው ነው ያለፈው እንበል ከተፈተነን ማለት ነው። እሺ ስለዚህ ከዛ ሲቲ ማለፍ ያለበት ሰው ከ90 ሰው ውስጥ ስለ ልንወዳደር የምንችለው እኔ አሁን ከ90ዎቹ ካሉበት ሰው ጋር ነው እንጂ ከሌላ ሲቲ ጋር አይደለም አይደለ? ፋይናል ሪሰልት ሲመጣ እኔ ከ90ዎቹ ሰዎች ጋር መካከል ሆኜ ነው ላልፍ የምችለው። እሺ ጨርሳል? አዎ። እሺ ከጨረስክ ምንድነው ታሽ ማየት ያለብህ ኢቲሲ ቃል እንደዛ ሰፈር ወይም ደግሞ እንደዛ የመፈተኛ መፈተኛ ስቴሽን ሳይሆን እና ስለሆነ አንድ ሰው ያለውን ኳሊቲ ነው የሚሉት። አሁን ካምፓኒው የሚፈልገውን ኳሊቲ አንተ አፕላይ ያረክበት ቦታ ካላገኘ ምን ነገር ላይ ከዛ አሁን ለምሳሌ ጋምቤላ እንወስደውና ጋምቤላ ላይ አፕላይ ያረው ሁሉም ሰው ክራይቴሪያውን ካላሟላ የሚፈልገውን ነገር ከዛ ጋምቤላ አፕላይ ካረገው ፒፕል ካላገኘ ሙሉውን እንትን ብሎ ሊያልፍ ይችላል። ሙሉውን ጥሎ ማለት ነው። ከዚህ በፊትም ያየናቸው ስላሉ ማለት ነው። ከአንድ እንትን አይሰማም አይሰማም። ምንድነው ቦታው ላይ ዲፔንድ ኮታ አይሰጥም በየቦታ እንዲህ እዚህ ቦታ ይሄን ያክል ሰው አለበት ፕላስ ደግሞ ተሾመ አጠገቡ ካሉት ልጅ ጋር ነው የሚወዳደረው የሚባል ነገር የለውም። ምንድነው የተሰነ እንትን ሊሰጥህ ይችላል ግን ኧረ ይቆራረጣል በጣም። እሺ ካምፓኒው የሚፈልገውን ካገኘው ሰው ነው ከሱ ጋር መቀጠል የሚፈልገው እንጂ ቦታ ላይ ዲፔንድ አይሆንም። ባጭሩ ማለት ነው። ካምፓኒው የሚፈልገውን ነገር ሚት አይሰማችሁ ነገር ሚት ያደረገውን ሰው የሚቀበለው እንጂ የምትወዳደረው ጋምቤላ አፕላይ ካደረገው ሰው ጋር ብቻ አይደለም። ብዙ ሰዎች ካገኛስ ምንድን ነው የሚያደርገው ካምፓኒ? አቤት አሁን ካምፓኒ ክራይቴሪያ መሙላት የሚችለው ብዙ ሰው ከሆነ ሁሉም ተማሪዎችን ወስዳል። አሁን ሙሉ የሚፈልገውን ነገር ካገኘ ከሁሉም ሰው የሚፈልገውን ነገር ካገኘ የመቅጠር ችግር የለበትም። ግን አንድ ደግሞ ሁሉ ሰው ምንም ታምር ተመሳሳይ ሊሆን አይችልም። እሱ ያው የአሴስመንት እንትን ይኖረዋል። እኔ እናንተ የምንጠየቀው ጥያቄም የተለያየ ስለሚሆን በሱ ያው ካንተ የምለየት ወይም ደግሞ እኔን ካንተ የሚለዩት የራሳቸው ጥያቄ እንደዚሁም ደግሞ የራሳቸው ኳሊቲ ይኖራቸዋል። በሱ ላይ ፎከስ ነው ማድረግ ያለባችሁ። በቃ የምታቀርቡት ነገር ላይ ወይም ደግሞ የራሳችሁ ኳሊቲ ወይም ደግሞ ፐርፎርማንሳችሁ ላይ ሞር በጣም ፎከስ አድርጉና ሌላው ነገር ተውት። አሁን እሺ ይሰማል። ጥያቄ ኧረ ተራ አድርጉት እንጂ ጥያቄ ይሰማል። አንድ ጥያቄ ልጆቹ አዎ በተራ ቢሆን ጥሩ ነው እኮ። ከግሩፕ ውስጥ ማለት ነው አንድ ሰው ከተሳሳተ ወይ ደግሞ በጥሩ መንገድ ካልተገለጸ እንዴት ነው ግሩፕ ላይ ኢፌክት ምናለው እንዴት ነው የሚለው? አቦ ደጋግሞ አይ አንድ ሰው እኔ አሁን በናግሩፕ ውስጥ ሆኜ በቃ ማለት እኔ የምመሰው ነገር ካልሆነ ብዙ በቃ ግሩፑን ነጥብ ያስጥላሉ የሚባሉ ነገር ቢኖሩ ያው ያ ሰው እንትን ይደረግበታል። ያው እንደ ግሩፓችሁም ያው የግሩፕ ፖይንት ሲሰጥ
አልተወያያችሁም ወይም ደግሞ እንትን አንድ ላይ አላወራችሁም የሚባል ነገር ይኖራል። ግን እሱ የሚወሰነው ያ ሰው የሚያነሳው ሀሳብ ተወስኖ ነው። ያ ሰው ሲያነሳ የራሱ ሀሳብ ነው ወይ ወር ደግሞ ያ ሰው ሲያነሳ የግሩፑ ሀሳብ ነው እንደዚህ ያነሳው የሚባል ነገር ይታያል ማለት ነው። ይቀጥል አባ። እሺ አሮ አንድ እሺ ጥያቄ እኔ ልጠይቅ። ጥያቄ አንዴ ነበር። መጠየቅ እችላለሁ? ልወጣ ስለሆነ አንዴ የመጨረሻ ጥያቄ ተባበሩኝ። አንድ ጥያቄ ይሰማችሁ ከሆነ ልወጣ ስለሆነ ነው፣ አስቸኳይ ነገር አጋጥሞኝ። ቀጥል። ይሰማል። ቀጥል። እሺ እሱ ከሌለ እኔ ልጠይቅ። እሺ ጠይቅ። እሺ ጥያቄዎች፣ የተወሰኑ ጥያቄዎች አሉ። መጀመሪያ ላይ ፈርስት ኢምፕሬሽን ያስፈልጋል ብለሃል። ፈርስት ኢምፕሬሽን ያስፈልጋል ማለት ምን ማለት ነው? ሲቀጥል ደግሞ ለግሩፕ ዲስከሽን እና ለኢንተርቪው ጥያቄ ስንት ደቂቃ ነው የሚሰጠን? እንደገና ደግሞ ይሄ ግሩፕ ዲስከሽን ላይ ዲስከስ ስናደርግ መጀመሪያ የተሰጠን ፖይንት ላይ እንድንወያይ ጊዜ ይሰጠናል ወይስ ጀስት በቃ 5 ተከፍለን ወንበር ላይ ተቀምጠን እንደ ኮንፍሊክት ዞን እንድናደርገው ነው የሚፈለገው? ሲቀጥል ሌላኛው ጥያቄ ደግሞ እንትን ይሄ የምንለብሰው የልብስ ከለር ማተር የሚያደርገው ነገር አለ? ለምሳሌ ቅድም መጀመሪያ ላይ ቲሸርት ከላይ የምትለብሱት ሸሚዝ ነጭ ቢሆን ብላል እና የግድ ነጭ መሆን አለበት ወይስ ኖርማል ነው? ከለር ማተር አያደርግም? አመሰግናለሁ። ነጭ ያልኩት ያው አሁን እሱ ሸሚዝ ብቻ ለብሼ እሄዳለሁ ምናምን አይነት ነገር ስላነሳ ሞሮፍ ያው የተለመደ የሆነ አለባበስ እሱ ይሆናል። ሌላው ከሆነ ያው ለመዘነጥም ምናምን አይነት የምንጠቀማቸው ከለሮች ስላሉ ብዬ ነው እንትን ያልኩት። ግን ምንድነው በቃ ሙሉ ሱፍ ብትለብሱ አሪፍ ነው። ከዛ ውጪ ግን ከረባትም አድርጋ በሸሚዝ እንደዚሁ በቃ ፎርማል የሆነ አለባበስ ግሩፑ ላይ አይሰማም። እሺ ፎርማል አለባበስ ግሩፑም ላይ እንለቃለን። እሱ ላይ ነጭ ያልኩት እኔ ያው የራሴን ሜንሽን አድርጌ ነው እንጂ ነጭ ብቻ የተባለ የተገበ ነገር የለውም። ያለባበሱ ይሄ ነው። የግሩፕ ዲስከሽኑ ላይ ታይም ይሰጣቸዋል። ግሩፕ ሁለት ግሩፕ ከተለየ በኋላ ምንድነው ቶፒክ ከተሰጣችሁ በኋላ በዚህ ቶፒክ ላይ ለተወሰነ ደቂቃ አውሩ። ለ5 ደቂቃ ለዚህ ደቂቃ አውሩና ጉሩፕናችን ፖይንት አውት ታደርጋላችሁ። ምን ይባላል? እናንተ እሱን ተቀበሉትና ታይታችሁ ከዛ በኋላ ነው ጨርሳችኋል አሁን የኛውኑና የሚጀምር ሰው ብሎ እንትን ሲሉ እድል ሲሰጡ ያኔ ነው ራሳችን የሚባለው እዛ ጋ ነው። እሱን ብትጀምሩ ነው ጥሩ። አንድ ምንም ደግሞ እኔ ይሰማኛል፣ እናንተ ይሰማችኋል? አንዴ አይሰማም ሁላችሁ? አሮ ይሰማል? አዎ ይሰማል። እኔ አንድ ጥያቄ ልጠይቅ። አንቺ ነው ሀሳቦች አሮ ኦልሞስት ወደ 50 ምናምን 60 ኦልሞስት አንድ ሰዓት ጥያቄ ሊሆን ነው። አልጨረሰልኝም። ይቅርታ አድርግልኝና ኮሽ አንዴ እኛን ላውራና ሊጨርስና ጥያቄ ከሆነ እኛውን ልመልስና ትጠይቃላችሁ። ግን የማይሰማ ከሆነ ድምፅህም በመሀል እንደዚህ ይቆራረጣል። ነገር ሮይ ለዛ ነው ትንሽ ይቆራረጣል፣ አይሰማም። እሺ አይ ቲንክ ኮኔክሽን ይመስለኛል። ያ ከአንድ ሰው አስማጫ ብቻ አይደለም ሁሉም ጋር ነው። አይ ቲንክ ሶ እንደዛ እየሆነ ያለው። አይ ቲንክ እስቲ የምትችለውን ነገር የምታደርግልን ከሆነ እሺ። እሺ ያው እየሞከሩ ነው። ያው ትንሽ ምንድነው ማድረግ ያለባችሁ ፈርስት ኢምፕሬሽን ያልኩት እሱን ልመልስላችሁና ፈርስት እየተደማመጥን አንዴ ያው ከተሰማችሁ ስጨርስ ደግሞ ትጠይቃላችሁ። አይ ቲንክ ኮኔክሽን ነው ይቆራረጣል። ምን ማድረግ እንደምንችል አሮ አንዴ ልጠይቅና እሺ ጨርስ። መልሼ አንዴ እየተሰማችሁ ከሆነ ልቀጥል ልጨርስ። ይሰማል፣ ትንሽ ግን ይቆራረጣል ደግሞ። አው የሁሉም ነው። እናንተም ስትጠሩ ይቆራረጣል ወደ እኔ ሲመጣ። አዎ ብዙ እየተሰማ አይደለም።
አባ ቀጥል በቃ ዝም እስኪ ብለህ ፕሊስ ሁላችንም ሚዩት ሰማሁ። እናድርገው እናዳምጠው እሱን ፕሊስ እባካችሁ ለማወቅ ለመጠየቅ እስከመጣን ድረስ እናዳምጥ ሁላችንም ሁሉም ሰው አንዴ ሚውት ያርግና የሱን ሲጨርስ ደግሞ ጠይቃላችሁ። አይ ቲንክ አሁን ተረጋግቶ ልቀጥል ቀጥል ይሰማል። ፕሬሽን ያልኳችሁ መጀመሪያ አንድ ሰው እናንተን ሲያይ የሆነ 5 ሰከንድ አለቻ ልክ እኔ እናንተን ሳይ ፊት ስንገናኝ የመጀመሪያ 5 ሰከንድ አለች። ምንም ሳታወሩኝ ምንም ሳትጉ በቃ ይሄ ሰው ሳምበዲ ሚስተር ኤክስ ይሄ ነው ብዬ ልደመድም የምችልበት ወይም ደግሞ ሐሳብ ስለናንተ ሐሳብ ሊለኝ የሚችል የመጀመሪያዎቹ 5 ሰከንዶች ፈርስት ኢምፕሬሽን ምላቸው እነሱ ነው። ሶ ምንድነው የናንተ አታይራችሁ ያለበሳችሁ ቢዝነስ አታይር ካልሆነ ወይም ደግሞ ወጣ ያለ ነገር ከሆነ በቃ ትኩረት የሚስብ አይነት ነገር ከሆነ ያ ሰው አሴሰር ምንድነው ቃይ ልጅ እኮ እንደዚህ አይደለም የሚል ሜንታሊቲ ይዘን ማለት ነው። በዛች 5 ሰከንድ ቀይሩ እኮ ትችላላችሁ። ያን ፈርስት እሱ የያዘውን ኔጌቲቭ ፈርስት ኢምፕሬሽን ሐሳባችሁን ስትገልጹ እንትን ስትሉ ልትቀይሩ ትችላላችሁ። ግን የሚጠይቃችሁ ነገሮች ምናምን ከሱ አንፃር ሊሆን ይችላል ተብሎ ስለሚታሰብ አስማች አስፖሲብል እናንተ ትክክለኛ ወይውን የጠበቀ ክሊር የሆነ ቢዝነስ አታየር ለብሳችሁ ለወንዶች ቀደም ብያለሁ። ጺማችሁን ትክክል በቃ በጣም እንትን ብላችሁ ሂዱ። ከዛ ውጪ ጸጉራችሁንም እንደዛው ክሊን ካደረጋችሁ በቃ ኖርማል። ይሄ አሁን ባይዘ ወሳኝ ሲዝን ላይ ናችሁ። ይሄኛው ስቴጅ ኢንተርቪው በጣም የሚወስነው ቦታ ነው። እስቲል አይሰማችሁም? አይሰማም ያሰዋል እስቲ የሆነ ለየት የሆነ ጥያቄ ልጠይቅ አንዴ በእናትህ እናንተ ዝም በሉ እስኪ እንደማመጥ ኦኬ። ስለዚህ ምን ነው እሷን ነገር እናንተ ያችሁ ሰው እናንተ እንትን እንዳይ ሐሳቡ ሌላ ነገር እንዳይሆን የምትሉትን ነገር አድርጉ ነው። ፈርስት ኢምፕሬሽን እሱ ነው። በቃ ቢዝነስ አታየር ላይ በደንብ ፎከስ አድርጉ ያልኳቸው እሱ ነው። ጥፋስ በሩንም ዝጋው። እሺ ሌላ ወደ ሌላ ጥያቄ መቀጠል እንችላለን። አንዴ መጠየቅ እችላለሁ? አንዴ እዚህኛው አለ ግን በደንብ አብራራልኝ ያለኝ ሰው አለ። የትኛውን ነው? ድምጽ ተቆራረጠ እንጂ ትንሽ አሁን ማብራራት አለው ሁላችንም እያወራ መግባባት አልቻልንም እኮ አንዴ አይቲ እሺ አሁን በመለስ ክልል ላይ የሆነ የጺም ጉዳይ ላይ በደንብ እስቲ ንገረን። ሙሉ ለሙሉ ነው መላጨት ያለብን ወይስ እንዴት ነው? ጺሙ ነው? አዎ ጺም በትክክል ሼፕ ብታረጉ ጥሩ ነው። በቃ ማለት ጽድት ያለ እንትን ቢሆን ፊታችሁ ላይ የናል ጸጉር እንትን ባይባል ይሄ ቅርጽ ያለው አይነት ነገር ምናምን አለ። እሱን ባታረጉ ጥሩ ነው። በቃ ክሊን ኖርማል እንደዛ ብትቆረጡ ሳይሆን እቺ ከንፈር ላይ ያለችና ከስር አገጭ ጋር ያለች ጺም አለቻ በትንሹ ያለበት ሰው የግድ እሱን ማጥፋት አለበት? በትንሹ በጣም ትንሹ ከሆነ ኦኬ ግድ እንደዚህ ፈግፈገው መሄድ አለበት ሳይሆን በጣም አለበት። ይሄ ይታይና ትኩረት የሚስብ መሆን የለበትም። ሙሉ ክሊን ከት መሆን አለበት። በጣም ሼቭ መደረግ አለበት። እሺ አመሰግናለሁ። እሺ እሺ ተወጣነ አንዴ ለጠይቅ እስኪ አሁን አንዴ ሴቭ የሚል ዩዘር እድል እንስጠውና ከዛ ቀጥሎ ደግሞ ይሄ ባዮ ሪቬሌሽን የሚለው ቀጥላለሽ። ሴቭ ቀጥልና እንትን እሺ አሁን እኔ የምጠይቀው የሆነ አሁን የኔ ስም ማለት ነው እኔ ጋዲሳ ነኝና ጋዲሴ ብሎ ነው ያለው ማለት ነው።
ኦኬ እና ግሩፕ ላይ ችግር አለው። የኔ አባትም ደግሞ ጅሬኛ ነው። አሪ የለውም እዛ ላይ ደግሞ ስለዚህ ችግር የለም። ስለዚህ እስከ ማለት ይሄን የተፈጠረው ከመጀመሪያው ነው አሁን ላይ ነው? አሁን ላይም እንደዛ ነው። ያው ሪተን ኤግዛም ላይም እንደዛ ነው። ነግሬን ነበር ያው የተፈታኞችም ማለት ነው። እነሱ ችግር የለውም አሁን አስተካክለ ጻፍ ምናምን በሉልኝ ነበር። አዎ አንተ አስተካክለ መጻፍ ይጠበቅብህ። ኤኒታይም ይሄ አሁን የኛውን ስታልፍ ግሩፕ ዲስከሽኑን እና ኢንተርቪውን ካለፍክ በኋላ ምናምን ሰብሚት ማድረግ አለ። እሱ ላይ ያኔ ፌስ ቱ ፌስ ከነሱ ጋር እንትን ስልትል ያኔ አስተካክለህ ኢቨን ትሬኒንግ ከጀመርክ በኋላ ራሱ የማስተካከል እድል አለ። እሱ የትም እንትን ችግር የለውም ካሳወቃቸው ድረስና መረጃውም እስከሆነ ድረስ ምንም ችግር የለውም። እሱ ይስተካከላል። ዌብሳይት ላይ ደግሞ ባለፈው ኢንትራንስ ኤግዛምን ስንሞላ ነበር አይደለ? እዛ ላይ ደግሞ እንትን እና ጀንደር ላይ ፊሜል ብሎን አለው። እኔ ደግሞ ሜል ነው እና እሱ ነገር ችግር የለው። ያን ዌብሳይት ላይ ኢንትራንስ ኤግዛም ስንሞላ ነበረን ጊዜ ማለት ነው። ኢንትራንስ ስትሞላ የት ነበር? እንደዚሁ ጋዲስ ነበር ወይስ ኖርማል ጋዲሳ ነው? ላይ ዌብሳይቱ ላይ ሞልተን ነበር ኢንትራንስ። ኦኬ ጋዲሳ ስትሞላ ነው የኔ ስም ጋዲሳ ጅሬኛ ጋዲሳ ነው። ኦኬ ያኔ ስለዚህ እንዴት ሆኖ እንደዚህ እንደሆነ አላውቅም። አይ ይፈጠራል። ይሄ ያንተም ብቻ አይደለም። ከዚህም በፊት ያገባን ነው ልጆች ሲያስተካክሉ ነበር። ኢቭን ትሬኒንግም በቃ ትሬኒንግ ሲጀምሩ ላይ ያስተካከሉች ነበሩ። አሁን አንተ ኢንተርቪው ስትሄድ ትክክለኛውን ትጻፍና ታስረዳቸዋለህ። ችግር የለውም። ያኔም ካልተስተካከለ እንትን ስጀምር ይስተካከላል። ችግር የለውም። እሺ በቃ ቴንክ ዩ አሮ አመሰግናለሁ። ልጠይቅ? እሺ ይቅርታ ጠይቅ ይፈን እሺ አዎ እንትን ላይ ለኤስኦኤም ስንሄድ ያው ኢንተርቪውን ካለፈን በኋላ እንትን አለው እንደ ፊዚካል ስክሪኒንግ አለው ልክ እንደ ካቢን ክሩ ዌት ሄት ምናምን ይታያል። እንደዚህ መሆን አለባችሁ የሚባል በተለይ ለሴቶች። አይ የለም በቃ ማርኬቲንግ የፊዚካል አሴስመንት ነገር የለውም። ኦኬ ኢንተርቪው ካለፈን በኋላ ቀጥታ ወደ ላንጉዌጅ ነው የምንሄደው? አዎ ላንጉዌጅ ፕሮፊሸንሲ ዘንድሮ ካስጀመሩ ብዙ እንትን ላይ ያስጀመሩ ስለሆነ ነው። ያው ካስጀመሩ እንደዛ ነው። ካልሆነ ግን ያው ቀጥታ እንትን የምትሉት ነው የሚሆነው ወደ ትሬኒንግ። አመሰግናለሁ። አይ የሚጠይቅ እስኪ ብዙ ጠብቄያለሁ። እናትህ አንዳችሁ እርስ በርስ እንትን በሉና አንድ ሰው ይጠይቅ። አንድ ሰው ምረጥና እሺ በቃ ጆ ቀጥል። እሺ ጆ ነው ተሙ አንድ ያዳምጥና ጆ ይጠይቅ። ጥያቄ ይጠይቃ መሰለኝ። ኦኬ እሺ ካሁን በኋላ ሪትን ኤግዛሙን ማለት ነው ያለፉ ተማሪዎች አዲስ ሊስት ሌላ ማለት ነው። ይሄንን ማወቅ ፈልጌ ነበር። ምክንያቱም ለምሳሌ ጆ ድምፅህን ከፍ ታደርግልኛለህ? ድምፅ እየተሰማኝ አይደለም። ይቅርታ ይርቃል ትንሽ። እሺ አሁንስ አይሰማም? አሁን ምንም አይልም። አሪፍ ነው። ኦኬ እሺ ከአሁን በኋላ እንደ አዲስ አሁን የሚወጣ ሌላ ለኢንተርቪው ማለት ነው የተማሪ ሊስት አለ ወይ? ሪትን ኤግዛሙን ያለፈው ተብሎ ካሁን በኋላ አዲስ የሚወጣ እንትን አለ? ምክንያቱም የአዲስ አበባ ላይ ኦልሞስት ወደ 12,000 ተማሪ ነበር የተፈተነው እና ኦልሞስት 3% እንኳን አይሆንም ያለፉት እና እሱን ግምት ውስጥ ማስገባት አንፃር ማለት ነው። እስካሁን ምንም እንትን የለም። አሁን ይሄ ሌላ እንትን የለውም። ሌላ ራውንድ የለውም። ኦኬ ስለዚህ በዚሁ ነው የሚቀጥለው ማለት ነው። አዎ በዚሁ ነው የምንቀጥለው እስካሁን ባለው ነገር። እሺ አንዴ እኔ ልጠይቃችሁ። እሺ ተሙ ቀጥል።
እኔ ልጠይቅህ የነበረው አሁን የወጣው ስም ዝርዝራችን ላይ ስለ ምንም ግሩፕ ዲስከሽን ምናምን ነገር የለም። ጀስት ኢንተርቪው ብቻ ነው የሚለው እና ግሩፕ ዲስከሽን ኤ ፓርት ኦፍ ኢንተርቪው ለዛ ነው ሁሌም የሚባለው እንደዛ ነው። ስለዚህ ግሩፕ ዲስከሽንም አብሮታል ማለት ነው። አብሮታል። ኦኬ አባ ስለ ባክቴር ኬስ መስጠት ይነግረን ማለት ኢንተርቪው ላይ ፐርሰናል ኢንተርቪው ላይ ስለ ባክቴር ይነግረን። እሺ ቢ የሚባል ዩዘር ኔም እየተሰማ ያለው ይሰማል። ኬስ ፐርሰናል ላይ ይነግረን ፐርሰናል ሄሎ ይሰማል። አንዴ ጥያቄ አሮን አንዴ ጠይቅ የኔ ጥያቄ። አዎ ይሰማል። አንዴ ጥያቄ አለ። ስለ ኢንተርቪው ምንም ስለ ኢንተርቪው ላይ ስለሚጠየቁት ጥያቄዎች አንድም ነገር አላወራህንም። ኦልሞስት ኦል ታይም ስለ ዲስከሽኑ ነው እየተወራ ያለው እና ከይቅርታ ጋር በጣም ተደጋግሟል ጥያቄዎቹ በጣም ኦልሞስት እና ኦልሞስት ሂንት አለን እናውቀዋለን። አሁን ከፍርሃት አንጻር ነው እንጂ ሁላችንም ብንዘጋጅና ብናደርገው በቂ መልስ አግኝተናል። ቀጥታ ወደ ኢንተርቪውና ወደ አልተነካው ፓርት ብንሄድ አሪፍ ነው። ከነን ምንም አላወራበትም እሱ ፓርት ላይ እና በጣም አንድ ሰዓት ከምናምን አልፏል እዛ ላይ ስናወራ እና እሱን አውርተን ያውን ፕሮግራም ያለን ሰዎች አለን እና እሱ ላይ ብናደርግ ብንዘጋጅም አሪፍ ነው ብያለሁ። ስለዚህ አሁን ቀጥታ ወደ ኢንተርቪው እንሄዳለን። እሺ አንዴ ኢንተርቪው ላይ ይሻላል። እሺ ሌላ በጣም ወሳኝ ካልሆነ ሌላም ላይፍ ሲዝን ይኖራል። ፕላን ደግሞ ቻላችሁት መጠን ግሩፕ ላይ መጠየቅ ትችላላችሁ፣ በጽሁፍ እንመልሳለን። ግን አሁን እሱ እንዳለው ኦልሞስት ካልኩት ሰዓት ራሱ ከዛ በላይ ነው የወሰነው። ስለ አንድ ጥያቄ በጣም ወጣ ያለ ነው እንዴ? አዎ አዲስ ጥያቄ ነው። እሺ እስካሁን ካወራናቸው ለየት ያለ አንዴ መጠየቅ እችላለሁ በኢንተርቪው? እሺ ሪትኒንግ ቫልዩ አለው እንዴ? ያረው እሱ አጠይቃለሁ። አንዴ እንትን የግል ኢንተርቪው ላይ ማለት ነው በፍጹም ማለት የሌለብን ቃላት ምንም አክሽን ሊሆን ይችላል። ምንድን ነው በጣም የሚከለከለው? የግል ኢንተርቪው ላይ አይሰማም? እሺ የግል ኢንተርቪው ላይ በፍጹም ማለት የሌለብን ቃላት ወይም ደግሞ አክሽን ሊሆን ይችላል። ምንድን ነው በጣም የሚከለከለው ወይም ነጥብ የሚቀንሰው ነገር ምንድን ነው? ማለት ነው እንደ ዲሲፕሊን ማድረግ የሌለባችሁ ነገሮች አሉ። ማለት ወጣ ያሉ ቃላቶችን ጀስት ለፍሬንድሊ የምንጠቀማቸው ወይም ጀስት በቃ አንዳንድ እንትን የምንጠቀማቸውን ቃላቶች እንድትጠቀሙ አይመክርም። ፎርማል የሆነና ልትገልጹበት የምትችሉት ሀሳባችሁን ሊገልጽ የሚችል በቃ የሆነ ቃላቶችን ብትጠቀሙ ጥሩ ነው። ወጣ ያለ ስሎጋን ምናምን ባትጠቀሙ ጥሩ ነው። ግን ወደ ኢንተርቪው ልግባላችሁና ኢንተርቪው ምንድነው? ግሩፑን እንደጨረሳችሁ አንድ አሁን ለምሳሌ ሚስተር ኤክስ ይገባና እንደሚታወቀው ራስን እስኪ ግለጽልን ከሚባል ይጀምራል። አንድ ኢንተርቪው የሚደረግ ሰው ሲገባ ማለት ራስን እንደዚህ ግለጽልን ይባላል። ያላችሁን ነገር የተማራችሁትን መሆን የምትፈልጉትን ማድረግ የምትፈልጉትን ስለራሳችሁ ይገልጽኛል የምትሉትን ነገር አሪፍ አድርጋችሁ ግለጹት። ማለት አይበቃም ሊሏችሁ ይችላሉ። መቀጠል እናንተ እንድትቀጥሉ የሚፈልጉበት ይኖራል ከተመቻቸው ፕላስ ወይም ደግሞ እናንተ ከገለጻችሁት ውስጥ እነሱ የሚፈልጉት ነገር ካልተገኘ ደግሞም ቶሎም በቅቷቸውም ደግሞ በቃ ሊሏችሁም ይችላል። እናንተ ምንድነው ከእናንተ የሚጠበቀው በጣም በቃ የራሳችሁን የሆነ ነገር ትክክለኛው ነገር ግልጽ በሆነ እንግሊዘኛ እንድትገልጹላቸው ነው የሚጠበቀው። እሱ እንዳለ ሆኖ በጣም ፖይንት የሚያጥሉ ነገሮች በጣም ፖይንት የሚባሉ ከዚህ በፊትም የሚነገር ብዙ ኢንተርቪው ላይ
መጠንቀቅም ያለብን ሰው እንዲጠነቀቅ የሚደረው የምትጠይቁት ነገር እናንተ መጀመሪያ ከመለሳችሁት ነው። ቀደም እንዳልኳችሁ ነው። ምንድነው መጀመሪያ ስለ ራስህ ገለጽ ነው የምትባሉት። መጀመሪያው ጥያቄ ይሄ ነው። ከዚህ ነው የሚነሳው ጥያቄ። አንተው ነገር ስላለ እሱ ነገር በጣም ጥያቄ የሚያስነሳ ነገር አትናገሩ ወይም ደግሞ አታንሱ። ለራሳችሁም ስትሉ በቃ በጣም ጥያቄ ያንን ነገር መጠቀም ከፈልጋችሁ ኦኬ። ለምሳሌ ሳምበዲ ሆም ብላችሁ የሆነ ትሪክ ካሰብት ኦኬ የራሳችሁን ነገር ለማሳየት የምትጠቀሙት አይነት ነገር ካለ ኦኬ። ግን ከዛ ባለፈ አንዳንድ ሰው ከፍርሃት ሊሆን ይችላል ኦቨር እንትን ሆኖም ለመታየት ቀበጣጥረን የሆነ ነገር ይጠይቃል። ከዛ ይነሳና ሰውየው ኦኬ እንዲህ ብለሃል፣ እንደዚህ እሺ፣ እንደዚህ ስለምንድን ነው የሚሆነው? እንደዚህ እንዴት ነው የሚሆነው? በቃ እናንተ ላይ ሞር ጥያቄ ያስነሱ ነገሮችን አታንሷቸው። የመጀመሪያው ልትጠየቁ የምትችሉት ይሄ ነው። ከዛ ባለፈ ደግሞ እንተ ትምህርት የተማርከው ትምህርት ትገልጻላችሁ። መቼስ ትምህርቱን ዲግሪ አለ፣ ማስተርስ አለ ወይም ደግሞ 12ኛ ኮምፒውተር ሳይንስ አጥንቻለሁ በሜዲሲን ዲግሪ አለ ኦር በሲቪል ኢንጂነሪንግ ነኝ ካላችሁ በኋላ ምንድነው ኢንተርሪሌትድ የምታረግበት መንገድ እንዴት ነው? አንተ እዚህ ጋር ሲቪል ኢንጂነሪንግ ተምረሃል፣ ደግሞ ልንቀጥር የፈለገው ማርኬቲንግ ላይ ነው። እነዚህን ሁለቱን ዲፓርትመንቶች እንዴት ነው የምታገናኛቸው? እነዚህ አይነቶቹ ጥያቄዎች ይጠየቃሉ። እነዚህ ላይ መዘጋጀት የሚጠበቅብን እኔ ዲፓርትመንት ነው የተማርኩት ዲፓርትመንት ይሄ ነው። የተማርኩት ዲፓርትመንት ከማርኬቲንግ ጋር በየት ይገናኛል? ጥያቄ ሲምፕሊ በቃ ጥያቄ አሁን ማርኬቲንግ ላንተ ምንድነው? ወይም ደግሞ ሶም ላንተ ምንድነው? ከስተመር ሰርቪስ ላንተ ምንድነው? እኔ እንደ አጋጣሚ የተጠየቁት ነበር። ማርኬቲንግ ላንተ ምንድነው ነበር ያሉ። ከዛ በራሴ ወይ እኔ ማለት የራሱ የሆነ ዲፊኒሽን አለው። ሞር ደግሞ እኔ ደግሞ እንደዚህ ብዬ ማስባለሁ ብዬ ያልኩ ነገሮች አሉ። ግን እናንተ ብዙ ጊዜ የምትመልሱት ነገር ለማርኬቲንግ ተጠይቃችሁ ሌላ ያልሆነ ነገር አውርታችሁ ሌላ ጥያቄ ከምትጨምሩ ማርኬቲንግ ይሄ ነው አለ የተቀመጠው አለ ደግሞ እንደዚህ ነው በቃ ያሳያችሁ። ለአንተ ምንድነው ስለሚጠየቅ ያው ጀነራል ዲፊኒሽን ብቻ ሰጣችሁ ከማቆም ይልቅ በራሳችሁ ወይ ኤክስፕላኔሽንም ደግሞ ትክክልና በቃ የሆነ ጥያቄ አያስነሳብኝም ብላችሁ ምንበት መልስ መልሱ። ስለ ማርኬቲንግ ጠይቃል ብያለሁ። ከእናንተ ዲፓርትመንት ጋር ምን ያገናኘዋል? ብዙ አፕሊካንት አለ ወይም ደግሞ ብዙ ካንዲዴት አለ፣ በሺ የሚቆጠር ካንዲዴት አለ። ከነዚህ ካንዲዴት ውስጥ አንተ የተለየ የሚያደርግህ ነገር ምንድን? አሁን አንዳንድ ሰው በቃ ይሄንን ይጠቀመዋል እንደል ማለት ነው። በቃ እኔ ይሄን ለኝ እንደዚህ ነኝ። ስለዚህ እንደዚህ ብትቀጥሩኝ የምትጠቀሙት ይሄንን ነው። በቃ አንተን እንድቀጥርህ ወይም ደግሞ እኔ አንተን እንድመርጥህ የሚያደርግህ ምንድነው? ስለ አንድ ሰው የራስ የሆነ ኳሊቲ የራስ ጥሩ ነገር እንድትለውና እንድታሳየው ነው የሚፈልገው። ዚስ ኢዝ ዩር ቻንስ ራሳችሁን መግለጽ ማለት ነው። እዚህ ጋር ፕላስ ስትሬንግዝህ ምንድነው? ይህንን ከዚህ ጋር ተያይዞ ስትሬንግዛችሁንም ስትገልጹ ምንድነው እንዳልኩት ጥያቄ የሚያስነሳባችሁ በጣም ወጣ ያለ ጥያቄ የሚያስነሳባችሁ ነገር መጠንቀቅ ነው። ስትሬንግዝህ ምንድነው? የሆነ ስትሬንግዝ አለ የምታውቀው ስትሬንግዝ፣ እሱን ነገር መግለጽ።
ያ ስትሪንግህ ደግሞ ከዚህኛው አፕላይ ከምታደርገው ነገር ጋር ቢገናኝ ደግሞ ዋው እሱ ደግሞ በጣም አሪፍ። ያ ማለት ግባት አገኘህ ማለት ነው እዛው ጋር አስማች አስ ፖሲብል እንደዛ ቢሆን ነው። እንደዛ ብትገቡ በጣም አሪፍ ነው። ግን ምንድነው ያላችሁን ነገር ደግሞ የሌላችሁንም ነገር ደግሞ አውርታችሁ ጥያቄ ተነስቶባችሁ እዛ ጋርም ደግሞ እንዳደነግጡ ያላችሁ ነገር ያ ካምፓኒ ከእናንተ ይጠቀማል ተብሎ የሚጠበቀውን ስትሪንግዝ ውስጣችሁ ብትፈልጉና እሱን ገልጹ የተሻለ እድል ይኖራችኋል። ዊክነስ ሲገለጽ ምንድነው ኤቭሪዋን ኤቭሪባዲ እንትን አለው ዊክነስ አለው። የለኝም ካለ ሰው ያው ስተት ነው። እዛ ጋር ፎልስ ስለሆነ እሱ ራሱ ሌላ ነጥብ ሊያስጥሉ ይችላል። የኔ ዊክነስ ብዬ የማስበው ይሄ ነው ትላላችሁ። ግን በጣም መጠንቀቅ ያለባችሁ ዊክነሳችሁ አፕላይ ከምታደርጉት ፖዚሽን ጋር ባይገናኝ። አሁን አንድ ሰው አይናፋር ነኝ ካለ በጣም ችግር ነው። ኮንፊደንስ የለኝም ካለ አንድ ሰው ሆነስት ሆናለሁ ብሎ ኮንፊደንስ የለኝም ካለ በጣም ችግር ነው። ነጥብ ሊያስጥላችሁ የማይችል ዊክነስ አሁና ግን ደግሞ ይሄ ዊክነስ ላይ ምንድነው እያረክ ያለው አውቀሃል። ይሄ ዊክነስ አለ። ዊክነስ ካለ ምንድነው እያረክ ያለው ማለት ልትቀይረው እየሞከርክ ነው። ባይጠይቁ ራሱ እናንተ ምንድነው ይሄ ዊክነስ አለ ግን ይሄ ላይ እየሰራውበት ነው እንደዚህ ለማድረግ እየሰራውበት ነው። በጣም ይጠይቋቸዋል። እናንተ የሆነ በቃ ቀለል አድርጌ አልፋለሁ ብቻ አስባችሁ የሆነ ትንሽዬ ከሳታችሁ እሱ ከዛ ነው ተነስቶ የሚጠይቅ። ስለዚህ ስለ ዊክነሳችን በጣም መጠንቀቅ አለብን ስንመልስ። ስለ ስትሬንግዛችን እንደዚሁ ስንመልስ በጣም መጠንቀቅ አለብን። በቃ ያንን ነገር መግለጽ ያንን ነገር ጥሩ ነገር ከሆነ ጥሩ ከዛ ዲፓርትመንት ጋር አገናኝተ ነው ያው ምንድን ሲጠይቅ ያ ሰውዬ እኔን ሲጠይቀኝ አረጋ ምንድነው ምን አለ ሲለኝ የሆነ ነገር ፈልጎ ነው ከኔ ያ ነገር እሱ የፈለገውን ነገር መግለጽ እሱ በሚገባው መንገድ ትክክል አድርጌ ግልጽ አድርጌ ከገለጹለት ዛዛ ጌም በቃ የተለየ ምንም ነገር የለውም። በጣም እናንተ ጂነስ መሆን ሳይሆን የሆነ በቃ በጣም ወጣ ያለ በቃ ኤክስትራ ኦርዲናሪ እንዲኖራችሁ እውቀት ምናምን እንዲኖራችሁ ተጠብቆ ሳይሆን ግን የሌለኝን ነገር ያንን ነገር በጣም በአሪፉ ግልጽ በሆነ መንገድ መግለጽ እችላለሁ። አንዱ እሱ ነው። ከገለጽኩስ ያ የምገልጸው ነገር ደግሞ ከማደርገው ልሄድበት ወይም ደግሞ ልሰራበት ከመሄደው ዲፓርትመንት ጋር ሀውቱ ሪሌት እንዴት ነው ሪሌት ያደረገ ለዛ ሰው ግባት አለው የለውም የሚለውን ነገር እንትን ልትሉ ይገባል ማለት ነው። ሆቢያችሁ ፖይንት ሊያስጥላችሁ አይገባም። የምትወዱት የምትጠሉት ነገር እነዚህን አይ ኮንታክት ደግሞ በጣም አሁን ብዙ ጊዜ በቃ ጥሩ ነገር እያወራን ጥሩ ነገር ሰጠናቸው አይ ኮንታክት ለለን በጣም እንትን ነው በጣም ማለት ነው። ሶስት ሰው ፊት ለፊትህ ካለ አንድ ላይ ብቻም ካፈጠጥክ አይሆንም። ስለዚህ ሶስቱንም የሆነ ታይም ላይ ሶስቱንም ማየት አለብህ። አንዱ ላይ ማተኮር የለብም። አይ በቃ አንዱ ላይ ከማተኮር ደግሞ ሶስቱንም ላይ ብለህ ደግሞ ሌላ ቦታ ያየህ ጣራ ያየህ ስታወራ ውጪ ያየህ ምናምን ከሆነ አይሆንም። ምክንያቱም የምታወራውን አውቀህ አድርገህ ፊት ለፊት ላለው ሰው ነው የምትረዳው፣ ሌላው ስላልሆነ ፊት ለፊት ለተቀመጡት አይ ኮንታክት አሪፍ መሆን አለበት። በቻላችሁ ጠን ደግሞ ቦዲ ላንጉዌጃችሁን በጣም እንትን በሆነ መንገድ ይሄ ከቻላችሁ በጣም አሪፍ በሆነ ወይ ጥሩ የሆኑ ቦዲ ላንጉዌጆች አሉ። እሱን ተጠቀሙ።
ግን ደግሞ ይሄ በጣም ወጣ ያሉ ቦዲ ላንጉዌጆች አሉ። ይሄ እጅ ማውጣት ምናምን እንደዚህ ሲያዩ እንደዚህ ራስን እንትን ማለት እጅን ምንድነው ፀጉርን አሻሹ ምናምን አይነት ነገር ማውራት ጥፍርን እንደዚህ እንትን እያሉ ያው የፍርሃት ምልክት ናቸው። ፕላስ ደግሞ ብዙ ጊዜ አፕሮሽን ስለሆኑ ስለማይገልጽ ቦዲ ላንጉዌጃችሁ ላይ መጠንቀቅ ስትፈልሱ ማለት ነው። እሱ ነገር እንደ ቲፕ ያዟቸው። ሌላ ሊጠየቁ አንድ ሰው ሊጠየቅ የሚችለው ስለ ኢትዮጵያን ኤርላይንስ ምን ታውቃለህ? አንድ ይሄ ነው። የምታውቀውን ነገር ያነበብከውን ነገር ተዘጋጅተህ የሄድከው ግልጽ አድርገህ ታወራለህ። ሌላ ደግሞ ኢትዮጵያን ኤርላይንስ ምንድን ነው የሚያቀርበው ነገር? በመጀመሪያ ሰርቪስ ነው። አረ ፕሮዳክቱ ሰርቪስ ነው። ፕሮዳክት አይሸጥም፣ ፕሮዳክቱ ሰርቪስ ነው። ፕሮዳክት አይሸጥም። እዚህ ጋር ሌላ ነገር ውስጥ እንዳትገቡ። ፕሮዳክት አይሸጥም ስላችሁ ምንድነው ካምፓኒዎች አሁን የቢራ ካምፓኒ እና ኢትዮጵያን ኤርላይንስን ልዩ የሚያደርገው ምንድነው? ቢራ ካምፓኒ ጋር ስትሄድ ፕሮዳክት ነው የምታገኘው የምትወስደው። የተሰማችሁ ነው። ስለዚህ ቢራ ካምፓኒ ጋር ሄደ ፕሮዳክት ነው የምትገዛው። ኢትዮጵያን ኤርላይንስ ጋር ስትመጣ ደግሞ ሰርቪስ ነው የምትገዛው። በመጀመሪያ ደረጃ ሰርቪስ ነው የሚሰጠው። ይሄንን መያዝ አለብን። ሲቀጥል ደግሞ ይሄ የሚሰጠው ሰርቪስ ነው። ይሄንንም ትጠየቃለህ። ይሄንንም መመለስ አለብን ማለት ነው። ግልጽ በሆነ አማርኛ የሆነ ትክክል በሆነ ወይ ጥሩ በሆነ ቦዲ ላንጉዌጅ ጥሩ በሆነ አይ ኮንታክት እንደዚሁም ደግሞ በአሪፍ ኮንፊደንስ ማለት ነው። ሌላ አሁን ያለው ሲኢኦ ማለት ነው። በፊት የነበረው ሲኢኦ ማለት ነው። እስከ 3 እስከ 4 ወደ ኋላ ይባችሁ ትጠየቁ ትችላላችሁ። ፕላስ አሁን ስላለው ሲኢኦም አንዳንድ ነገሮችን ማወቅ አለባችሁ። መቼ ነው ያደረገው? ፕላስ መቼ ነው ሲኢኦ የሆነው? ለስንት አመት ነው ያገለገለው? እንደዚህ አይነቱን ነገሮች ማወቅ አለባችሁ። ስለ ካምፓኒው አሁን ያለው ካምፓኒ ኒውስ ማለት ሌተስት ኒውስ ምንድነው ስለ ኢቲ ያለው ነገር ልትባሉ ትችላላችሁ። ከዚህ ውጪ ደግሞ አሁን ለምሳሌ ስለ ካምፓኒው ዴስቲኔሽኖች ሊሆኑ ይችላሉ። መዳረሻዎቹ ወደ ስንት ሀገር ይበራል? ከሀገር ውስጥ ወደ ስንት፣ ከውጭ ወደ ስንት፣ እንደዚሁ ደግሞ ስንት ኤርክራፍቶች አሉት? የመሳሰሉት ጥያቄዎች ይጠየቃሉ። እነዚህን ስትመልሷቸው በተረጋጋ መሆናችሁ ተረጋግታችሁ አይ ኮንታክታችሁን ጠብቃችሁ ቦዲ ላንጉዌጅ እንደዛ እንድትገልጹ እንድትመልሱ ይጠበቅ። ደጋግም የምነግራችሁ ግን በቃ ከምታነሱት ነገር ነው ጥያቄ የሚጠየቀው። ስለዚህ የምታነሱትን ፖይንት በጣም ተጠንቀቁ። የትኛውም ጋር ቢሆን ማለት ነው፣ ኢንተርቪውም ጋር ቢሆን ግሩፕ ዲስከሽኑ ላይ በጣም ተጠንቅቃችሁ በሪፉ መንካት ያለባችሁን ነገር መንካት አለባችሁ። አታስቀሩ። እንደዛ ሲባል ደግሞ ማንሳት እየፈለጋችሁ ወይም ደግሞ ማንሳት እያለባችሁ ሳታነሱ የምታልፉት ፖይንት እንዳይኖር እሱ ላይ ተጠንቀቁ። ፕላስ ከዛ ውጪ በጣም ደግሞ ወጣ ያለ ነገርም አታሳዩዋቸው። ይሄ አታይሩም እንዳለ ሆኖ ያላውላችሁ ጥያቄ አለ። እሱን ልበልና እሱን ጥያቄዎች በደንብ ተዘጋጅታችሁበት ላይ ፎከስ እንድታረጉ ነው። ከስተመር ሰርቪስ ላንተ ምንድነው? ማርኬቲንግ ላንተ ነው። እነዚህ 4 ፒስ ኦፍ ማርኬቲንግ የሚሉት አሉ። እነሱም አንብባችሁ ያዙት። ያው ቦነስ ጥያቄ ሊሆን ይችላል። እንደዛ ሊጠይቋችሁ ስለሚሉ እሱን መያዝ ይጠበቅባቸዋል።
ምንድነው አሁን ያለህበትን ስራ ተቋርጥ አሁን ብዙ ሰው ሰራተኛም ሊሆን ይችላል። ስለዚህ ለምንድን ነው አሁን ያለውን ነገር አቋርጠ እኛ ጋር የምትመጣው ደግሞ ወይም ደግሞ ትምህርትህንም ቢሆን ትምህርትህ ለምንድን ነው አቋርጠው ማለት አቋርጠም ባይሆን ኤሌክትሪካል ኢንጂነሪንግ ተምረህ ለምንድን ነው ሰው መግባት የፈለከው ልትባል ትችላለህ። ሜዲሲን ተምረህ ለምንድን ነው ወደዚህ ልትገባ የፈለከው ሊባል ስለሚችል አሁን ያላችሁን ስራም ለምን እንዳቆማችሁ እና እሱን ትታችሁ ለምን ሰው መግባት እንደፈለጋችሁ ፕላስ ትምህርትም ከሆነ የተማራችሁትን ትምህርት ትታችሁ የኛውን መግባት ስለፈለጋችሁ ምክንያታችሁ ምን እንደሆነ መግለጽ ማለት ነው። በእናንተ ዲግሪና በማርኬቲንግ መሀል ያለውን ነገር እንድትገልጹ ብያችኋለሁ። ፕላስ ደግሞ ምንድነው ኔክስት ስቴፕ ምንድነው? ይሄን አሁን ለምሳሌ ይሄን ስቴፕ ካለፍክ በኋላ ምንድነው ያን ስቴፕ የሚሆነው? ምን አይነት ነገር ይኖርሃል? ምን አይነት ፕሮግረስ ይኖርሃል? አይሰማም? ይቆራረጣል ትንሽ። እሺ ምን ከዚህ ቀጥሎ ምንድን ነው የሚኖር? ከዚህ ቀጥሎ ከኢንተርቪው ካለፍክ ምንድነው ስቴፕ የሚሆነው የሚለውን ነገር ይጠይቁሃል። ለምንድን ነው አሁን ያለህን ትምህርት ትተህ ወደዚህ መግባት የፈለከው? ፕላስ ምንድነው ስራህን ትተህ ወደ መግባት የፈለከው የሚል ጥያቄ ሊነሳ ይችላል። ስለ ኢቲ ሌተስት ኒውስ ብያቸዋለሁ። እንዚሁም ደግሞ ስሎጋኑ ምንድነው የኢትዮጵያን ኤርላይንስ ማለት ነው። ቪዥኑ ምንድነው? ሚሽኑ ምንድነው? ቫልዩ ምንድነው? ይሉትና እነዚህን ተዘጋጅታችሁበት አጥንታችሁ ጎግል አድርጋችሁ ብትሄዱ ጥሩ ነው። ቅድም ያቸዋለ ሰው እንትን ለምንድን ነው መርጠው የሚባል ጥያቄዎችም አሉ። ፕላስ ቀጣይ 5 ዓመት ውስጥ ደግሞ ራስን ነው የምታየው። ቀጣይ 5 ዓመት ወይ ደግሞ ወደፊት በ5 ዓመት ውስጥ ሚስተር ኤክስ የት ትደርሳለህ ብሎ የሚጠይቋቸዋል። በቃ ድረስ የምትፈልጉበት ቦታ ፕላስ ሆነ ማሳካት የምትፈልጓቸውን ነገሮች ትክክል መግለጽ ነው። ሌላው ደግሞ ታይም ትጠብቃለህ። አሮ አይሰማም። ሰዓት ፓንክቹዋል ወይ ተብላችሁ ልትጠየቁ ትችላላችሁ። ከዛ አልፎ ደግሞ ወይም ደግሞ ኛው ጥያቄ ላይ ይሄ ቻሌንጅ የሚያደርግህ ነገር ወይም ደግሞ ቻሌንጅ አድርገህ እንትን እየቀየርክበት ያለው የመጣህበት ነገር አለ ወይ ተብላችሁ ልትጠየቁ ትችላላችሁ። እሱ በራሳችሁ ወይ በትክክል ያለፋችሁበትን ቻሌንጅ ያደረጋችሁ ነገር እየቀየራችሁ የሚመጣችሁትን ነገር በትክክል መግለጽ ነው የሚጠበቅባችሁ ማለት ነው። ቀረ ትሉትና ብትገልጽ ከዛው ጋር እኔ ነገ ሰዓት ስላለኝ ላይፍ ስን እንጨርስና ነገም ከነገ ጋር ሊኖር ስለሚችል እሱ ላይ ተቻለ ቻንስ ይኖራቸዋል ብዬ አስባለሁ። እሺ ይሰማል። አሪፍ ነው። አሪፍ አይዲያ ነው ያወራኸው። በተወሰነ መንገድ ድምጽ እየተቆራረጠን ቢሆን ለመስማት ሞክረናል። እንደ አይዲያ ቮይስ ሪከርድ አድርገህ ብትለቅልን አሪፍ ነው። እንደ አይዲያ የምትችል ከሆነ የአሁኗን የኢንተርቪው ሴሽኗን ብትችል ከሆነ ቮይስ ሪከርድ አድርገህ ግሩፕ ላይ ብትለቅልን ብንሰማው አሪፍ ነው። ምክንያቱም በጣም ድምጽ እየተቆራረጠ እየራቀ ምናምን ስለመጣ
ብንችል አሁን ሪካርድ አድርገህ ብትችልልን ላይቭ ስትሪሙ ሪከርድ ነው እሱ። በኋላ ላይ ሪከርዱ የሚሰማችሁ ከሆነ ተሰማችሁ፣ ካልተሰማችሁ ግን አሳውቁኝና ነገ አፍተር ወርክ የተወሰነ ታይም ወስጄ ሪከርድ አድርጌ ግሩፑ ላይ እለቅላችኋለሁ። እኔ ደግሞ የሆነ ጥያቄ አለኝ። በአማርኛ መመለስ ትችላለህ? ይሰማል? አሩ ኦኬ። ከዚህ ይቅርታ በጣም ከኢንተርቪው ጋር ቀር የሚለውን ሀሳብ ባነሳ እንደ እድልነት ነው። ሄሎ፣ አንድ ጥያቄ መጠየቅ ይቻላል? ያልዳሰስነው ነው። ሄሎ፣ አንድ ጥያቄ ልጠይቅ። እሺ ጠይቅ። ያልዳሰስነው ቢሆን ይመረጣል። የማችንንም ሴማር ኦኬ። እኔ መጠየቅ የፈለኩት ሄሎ ይሰማል? እሺ ቀጥ አምና ስመዘገብ እድሜ 25 ነበር። አሁን ግን 26 ሆነዋል። ከተጠየቅኩኝ እንዴት አድርጌ ነው መልሳቸው? እና ሌላ ጥያቄ ደግሞ አይዲ የቀበሌ አይዲ የለኝም ማለት እና ናሽናል አይዲ መጠቀም አንችልም። እሱ ነበር። ሌሎ ኢንክሉሲቭ ስለሆነ ማለት ነው። አይሰማም። ናሽናል አይዲም አክሰፕተር ነው። ሞር ግን ያው የቀበሌ አይዲም ያስፈልጋል ነው። የቀበሌ አይዲም የመጀመሪያው እድሜ ከሆነ እድሜህን በ25 አፕላይ ስሩ አሴስመንቱ እድሜ ከ25 ከበለጠ ችግር የለውም ኢንክሉሲቭ ስለነበረ ማለት ነው። ግን ስለ አይዲ ጠየቀኝ አስማች አስ ፖሲብል የቀበሌ አይዲ ካለ እስቶኬ አሪፍ ነው፣ በጣም ጥሩ ነው። ከሌለ ግን ናሽናል አይዲ ቀበል የተጀመረ ይመስለኛል። በያ ጊዜ ግን አይዲ ብቻ ነበረ፣ የቀበሌ አይዲ መስጠት ነበረ። አይ በፈተና ጊዜም እሱን ነበር የተጠቀምኩት ናሽናል አይዲ። ናሽናል አይዲ አሁን ላይ እየተቀበሉ ነው፣ ይቀበላሉ። ኦኬ እሺ በቃ እድሜ ግን አሁን ላይ 26 ሞልቼ ያለው እሱን ክሊር አድርግልኝ እስቲ። እኮ ስትጀምር በ25 ነበር 25 ነው የጀመርከው። ስለዚህ አሁን ስሩ አሴስመንት ከ26 ከእንትን ካልክ ግን አሮ ይሰማል? አሮ በሌላ ቋንቋ ደግሞ መመለስ ይሰማል እንዴ? አሮ አሮ አይሰማህም? አዎ ትንሽ ይርቃል እንጂ ይሰማል። ሮብ የምንፈተን ልጆች ነበርንና ወንድሜ ቅድም የሆነ ልጅ እንዳለ ፕሊስ ሙሉ ቮይሱን ወይ ሪከርድ አድርገህ እንዳለው ትንሽ ድምጽ ይቆራረጣል እና ሙሉ አይዲያውን ልረዳው ስላልቻልኩኝ ነው። ቅርብ ሰዓት ነው የገባሁትም። ከቻልክ ሪከርድ አድርገህ ብትለቅልን። ሮብ የምንፈተን ልጆች ነበርን እንዳጋጣሚ የምትችል ከሆነ ወንድም። ኦኬ እሺ ሮብ ከሆናችሁ እንግዲህ ያው ጠዋት ገቢ ነኝ። እስቲ ለማንኛውም ነገ እለቅልሃለሁ። ያው ሰዓቱን ሹር እንትን ብዬ
አዘርዋይስ እሺ ወይ ደግሞ የተወሰነ ደቂቃ እንትን ካለኝ 5 ደቂቃ እሱን ልሞክርና ግን የኛውን እንጨርሰኝ ይሄንንም እንጨርሰና በቃ 5 ደቂቃ እንትን እላለሁ። ያው ይሄ ላይቭ ይቆራረጣል ካላችሁ አዎ ትንሽ ያስቸግራል ታውቃለህ። ለዛ ነው ኮኔክሽን ይሁን አይ ዶንት ኖ ፒውር የሆነ ድምጽ እየሰማን አይደለም። አንዳንድ የተቆራረጠ አይዲያ ነው እየሰማሁ ያለሁት እና እንዳልኩ ሮብ የምንፈተን ልጆች አለን። በቃ የሆነ ጀነራል ይሆናል የምትለውን ነገር የ10ም ይሁን የ7 ደቂቃ ሪከርድ አጠቃላይ የሆነ አስፈላጊ ነው በቃ ኤኒዌይስ ይሄኛው ላይቭ ስትሪምን እንትን ነው ሪከርድ ነው። ሜቢ ሪከርድ ሲሆን የሚሰማችሁ ከሆነ ቼክ አድርጉትና ካልተሰማችሁ ግን አሁን እንዳልከው ያው ከ5 እስከ 10 ደቂቃ የተሆነውን ነገር ሾርት ዋይዝ አድርጌ ኦኬ ብራዘር ይቻላል እንደዛ። ሪስፖንስ እንሰጣለን እኛ። ሄሎ አንድ ጥያቄ አለኝ። እሺ 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 ሌላ ቀረ የምትሉት አለ? ስለ ሴቶች አለባበስ እስኪ ትንሽ ማብራሪያ። ሱሪ፣ አጭር ልብሶች ወይስ ሱሪ ነው የሚሻለው? የትኛውም ይመረጣል? ትንሽ ድምፅሽን ከፍ ታደርጊያለሽ? እሺ የሴቶች አለባበስ ላይ ትንሽ ማብራሪያ ፈልጌ ነበር። አጫጭር ልብሶች ወይስ ሱሪ ነው የሚሻለው? ሱሪ ጨርቅ ሱሪ የሚቀዳል። አጭር ጉርድም ካለሽ ከሁለቱም መርጠሽ አንቺ መስማማሽን መልበስ ትችላለሽ። በሸሚዝ ማለት ያው ሙሉ እንትኑም ካለሽ ሙሉ ሱፍ ጨርቅም ካለሽ ከሽጋ ትችላለሽ፣ ወይ ደግሞ ሸሚዝ ብቻ ከሱሪ ጋር ወይም ከጉርድ ጋር ጸጉራችሁን ወደ ኋላ ሲይዛችሁ ነው ማለት ነው። ያ ቢዝነስ አታየር ሞሮፍ አለ ፎቶ እዛ ፎቶውን እስቲ ከተቻለ ወደዚህ እንትን ልላችሁ እንሞክራለን። ግን በፊትም ስለተለቀቀ እሱን ዌብሳይቱ ላይም አለ። እሱ ነገር እንትን ብላችሁ በዛ መሰረት ሄዳችሁ ምንም የተለየ እንትን የለውም። ግን ከጉርድና ከሱሪ አንቺ ያው የሚመችሽን የሚስማማሽን መምረጥ ያለሽ ይፈቀዳል። ሱሪ ያው አጭር ጉርድም ጨርቅ እስከሆነ ድረስ ኦኬ ይሰማል? ይሰማል። ኦኬ ልጠይቅ ከኢንተርቪው ጋር በተገናኘ ማለት ነው። በመጀመሪያ ቴል አስ አባውት ዩርሰልፍ ምናምን ሲሉኝ ምሳሌ ማንሳት ያለብኝ ወይ ደግሞ መርሳት የሌለብኝ ሀሳቦች ምን ምን ናቸው ብትነግረኝ? በቃ ለራስህ ነው ይሄ ለሁላችሁም እንዲሆን ቀደምም ብያለሁ። ቴል አስ አባውት ዩርሰልፍ ስትባል አንተ ማነህ የተማርከውን ያለህን ኤክስፒሪየንስ እነሱ በቃ የተወለድክበትን ያሳለፍካቸውን ነገሮች ብዙ ነገር ነው የሚጠይቁ። ሁሉንም ነገር በቃ ቀላል ጥሩ አድርገን እንድትገልጽላቸው ነው የሚፈልጉት። አንተ ማነህ የሚለውን ሚስተር ኤክስ ማን ከትውልዱ ጀምሮ እስካሁን ማን ነው ያለው ያሳለፈው ነገር ምንድን ነው የሚለው ነገር ምናምን የሚያዩ እነሱ እሱን ነገር ነው በቃ ያለህ ኳሊቲዎች ያሉህን ነገሮች ባታስቀው ግን ኖሮህም ደግሞ ሌላ የተለየ ጥያቄ የሚያስነሳብህ ከሆነ ብታልፈው ይረዳል። ምክንያቱም አንተ የምትመልሰው ላይ ነው ዲፔንድ ሆኖ ቢጠይቁ። ስለዚህ መቅረት ያለበት የሚባለው ምንድነው? አንተ ላይ ሞር ጥያቄ ያሳል፣ ነጥብ ያስጥልሃል። እነዚህን እንዲሁ የምታውቃቸው አሉ። ይሄንን ብላቸው ይሄንን ነው ሊጠይቁኝ የሚችሉት የምትላቸውን ጥያቄዎች ነው። ከዛ ውጭ ያለውን ነገር ግን ያለህን ነገር ብትገልጽ በጣም ነው። ኦኬ እሺ። ሌላ ደግሞ ኢንተርቪው ስደረግ ቦዲ ላንጉጅ አለና እጅን
አሁን ምሳሌ በደረት ባደርግ ምናምን ችግር አለ ወይስ ምን አልከኝ? እጃችንን በደረት ነው የምናደርገው ወይስ እንዴት ነው የምናደርገው? በደረት ትክክለኛ የሆነውን አቀማመጥ ትቀመጣለህ። ግን በጣም አንዳንድ ሰው አሁን አለ እጅ የሚጠቀም እጅ ስትጠቀም ይሄ ቦዲ ላንጉዌጅ አሉ፣ ወጣ ያሉ ቦዲ ላንጉዌጆች ቻሶ ፖብል እናንተ እዛ ጋር ትንሽ ስትረስም ስለሚኖር ቦዲ ላንጉዌጅን ብትቀንሱ ነው ጥሩ። ምክንያቱም ቦዲ ላንጉዌጅን ብትጠቀሙ ስትረስ ምናምን ስላለ ሆነ በቃ እጅ የማወራጨት እጅ ጭንቅላት ማስቀመጥ ፀጉርን እየደባበሱ ማውራት ጥፍርን እንትን እያሉ መሬት እያዩ ምናምን እንደዚህ አይነቶችን አቮይድ አድርገን በቃ ትክክለኛ የሆነ አቀማመጥ ተቀምጠን እሱን ልላችሁ ፈልጌ ነው። ኦኬ ሌላ አለባበስ ላይስ ሱፍ ባይሆንም ችግር የለውም ማለት ሱፍ ነው መሆን የለበትም። ከዛ ውጭ ያለው ነው ችግር ያለው። ኦኬ ስለዚህ ሱፍ መሆን አለበት ማለት ነው። አዎ ሱፍ ጨርቅ ግድ ነው። ጨርቅ ልብስ ቢዝነስ አታየር የጨርቅ ሱሪ ምናምን መሆን አይችልም። ምን አልከኝ? የጨርቅ ሱሪ መሆን አይችልም። የጨርቅ ሱሪ በሸሚዝ ይቻላል። ቢዝነስ አታየር እስከሆነ ድረስ ችግር የለም። ኦኬ እሺ ቴንክ ዩ በጣም እሺ። አይ ቲንክ የዛሬው ላይቭ ሲዝን እዚህ ይሰማል፣ ግን ሞር እንትን ያጠቃለን ነው እንዴ ነው? አው እስካሁን ተጣልተናል። የመጨረሻ እሺ ጥያቄ ነበር። እሺ አንድ ጥያቄ ጠይቅና ይሄኛውን በቃ የዛሬውን እንዝጋውና ያላችሁን ጥያቄዎች ወደ ቀጣዩም ታስተላልፋላችሁ። ሌላም ላይፍ ሲዝን ስለሚኖረን እሺ አንድ ጥያቄ ሳም ወደ ምንድን ነው አፕግሬድ የሚያደርገው? ምን ይሰማል? ምን አልከኝ? የለም። አቤት አይሰማም። ድምጽ እኮ ጠፋብኝ። አይሰማም? እሺ አሁን ይሰማል። ይጠፋል በማለት ሳም አፕግሬድ ምናምን ወደ ምንድን ነው አፕግሬድ የሚያደርገው? ከየት ሶም ወደ ምንድን ነው አፕግሬድ ከሶም የሚያደርገው? አንተ እንደነገርከን ሶም ላይ ነበር አይደል? እና ወደ ምንድን ነው አፕግሬድ የሚያደርገው? ኦኬ አፕግሬድ ምንድን ነው? እዛው ሶም ወደ ምንድን ነው ማርኬቲንግ አፕግሬድ የሚያደርገው? ማርኬቲንግ ዲፓርትመንት ውስጥ እዛ የስራ እድገት አለ። ከዛ ያለፈ ግን ሶም ወደዚህ ያድጋል የሚባል ነገር የለም። አንድ ሰው ሶም ውስጥ ከተቀጠረ አሉ የራሳቸው የሆኑ እንትኖች። ይሄንን ወደፊትም የምንገልጻቸው ይሆናል። ስለዚህ በእንትን ገልጽልሃለሁ፣ ችግር የለውም። ያው ዛሬ ሞር ስፒኩ ስለ ኢንተርቪው ስለሆነ እኛውን እንጨርስና ኢንተርቪውን ካለፋችሁት በኋላ ደግሞ ያለውን ስለ አጠቃላይ በየዩ ስለሚሆን ወደፊት ያለው ነው። ምንድነው አፕግሬድ የሚያደርገው?
እሺ ሌላ የተለየ ጥያቄ ከሌላችሁ ይሁን የዛሬውን እዚህ ላይ እንዝጋውና ሌሎቻችሁ ጥያቄ ቀረን የምትሉት ጥያቄ ካለ ግሩፕ ላይም ራይዝ አድርጉ። ፕላስ ሌላ ተማሪ ነው ከነገ ወዲያም ይኖራል ላይፍ ስለሚኖር እዛ ላይ መለጽ ትችላላችሁ። አንድ ሰው ቀረ የምትሉትን ያው ግሩፕ ቀረ